ሰላም ቤተሰቦቻችን እንዴት ናችሁ? እንደተለመደው የዛሬው ታሪክ ነገራችሁ አፈወርቅ እሰኛለሁ። በዛሬው ታሪክ ነገራችን ላይ የምናቀርብላችሁ አንድ ሰው ሞቅ ያለ እንግዳ ነው። እናንተም ከስር እየገባችሁ የሐሳብ መስጫ ሳጥናችን ላይ ሐሳባችሁን ሞቅ አድርጉልን። በቀጥታ ወደ ከባድ ሚዛኑ እንግዳችን። እሺ የዛሬው እንግዳችን ከተማው ላይ አነጋጋሪ ከሚባሉ ሰዎች መካከል ነው። ባለ ጥምር ሞያ የሆነ እንግዳ ነው ይዤላችሁ የቀረብኩት። አስተማሪ ነው፣ ጋዜጠኛ ነው፣ እንዲሁም ሶሻል ሚዲያው ላይ ትልቅ ተጽዕኖ ፈጣሪ ከሚባሉ ግለሰቦች መካከል አንዱ የሆነው እንግዳችንን ዛሬ አቀርብላችኋለሁ። ከሱ ጋር ጥሩ ግንኙነት ይኖረናል፣ ጥሩ ቆይታ ይኖረናል ብለን እናስባለን። አብራችሁን ቆዩ። በመጀመሪያ ጥሪያችንን አክብረን ስቱዲያችን ተገኝተህ ሐሳብ አስተያየትን ለወጣቶች ለእንግዶቻችን ሼር ለማድረግ አብረን መሀላችን ስለተገኘ ከልብ እናመሰግናለን። እንግዲህ አድማጮቻችን ቁም ነገር ያዘሉ ጨዋታዎችን ከዚህ ቻናል ላይ እንደምታገኙ ተስፋ እናደርጋለን። በመጀመሪያ አዳነ ዘሩ የተወለደ እስቲ ራስን አስተዋውቀን። እንግዲህ አዳነ ዘሩ የተወለደው ያው ጎንደር ነው። ጎንደር ስለ ጎንደር ከተማ አይደለም፣ ጎንደር ከጎንደር ገጠሩ ክፍል ማለት ነው። ያው ጎንደር ጥንታዊ ከተማ ነች። አብዛኞቹ ሰዎች ያውቋታል። ታሪኳ ቢቆፈር መሬቷ ሲቆፈር ቅኔ ጀግንነት ይወጣታል እያሉ ብዙዎቹ ያሞግሷታል። በየዘፈኑ በየግጥሙ የደራሲያን ማሟሻ ነች ጎንደር። እና ጎንደር ውስጥ እንግዲህ በፊት በነበረው በአጠራር አሁኑ ማዕከላዊ ጎንደር ተባለ። በፊት ሰሜን ጎንደር ነበር የሚባለው። ሰሜን ጎንደር ውስጥ አለፋ ጣቁሳ የሚባል ቦታ አለ። አሁን ደግሞ ለብቻው ጣቁሳ ሆኗል። ከአለፋ ጣቁሳ ቸመራ ቀበሌ አይራ ቪሌጅ በምትባል ወይንም አይራ ጎጥ ከምትባል ቦታ ነው የተወለድኩት። ጎንደር እኮ ከአዲስ አበባ ይልቅ የሱዳን ዋና ከተማ ካርቱም ይቀርባል። በጣም ሩቅ ነው። ይሁን እስቲ ወደ ልጅነት ልመልስ። እንዴት ትምህርት ቤት ገባ? የተማርክ? እንግዲህ እንደነገርኩ የኛ ቦታ በአይራ የምትባል ትንሽዬ ቦታ ነች። አያቴ ብቻ ነው ቆረቆረው። ዝም ብሎ እንዲሁ አምባማ ተራራ ሆና በጣም ከላይ ስትወጣ ግን ሰፊ ቦታ ነው። እንዲህ ከታች ስታዩ አለፋ ጣቁሳ ከተማ ደልጊ የጣና ወደብ ነች። ከባህር ዳር ስትመጣ ወደብ አለ፣ ፖርት አለ። ባህር ዳር ወደብ አለ፣ ቆንዝላ ወደብ አለ፣ ደልጊ ወደብ አለ፣ ጉርጎራ ወደብ አለ። ብዙ የጣና ደሴቶች አሉ። እንግዲህ ታሪክ ላይ ተከውነ ከነዛ ከአንዱ ወደብ ደልጊ ነው። ደልጊ የጣቁሳ ዋና ከተማ ነው። ለኛ ገበያ ምንዋልበት ከተማ ምንለው እሱ ነው። ከዛ ወደ በግምት 10 ኪሎ ሜትር የሚሆን በፊት እቴጌ ምንትዋብ አንድ ቤተክርስቲያን ቁስቋም የሚባል ቤተክርስቲያን ለመስራት ታስብ ነበር። ነገር ግን ዱርቡሾች ያፈርሱባታል፣ ሰራለች ያፈርሱባታል። ከዛ አይራ ከሚባለው ቦታ ተነስታ ቸፈረስ ስትል የሆነ ሜዳ አለ፣ ፈረስ መጋለቢያ ይባላል። እዛ ጋለበችና የሆነ ቦታ ስትደርስ ቸመራኝ ስትል ቸመራ የሚለው ቦታ ላይ ፈረሱ ተኛ ይባላል። እግዚአብሔር የፈቀደው ቦታ እዚህ ነው ትልና ቁስቋም ቦታ ላይ ቤተክርስቲያን ዛገናበች። ቁስቋም ቤተክርስቲያን ያኛው አይራ ከሸፈባት። እንግዲህ እኔ ተወለድኩት እዛ ነው። እዛ ከተወለድኩ በኋላ እንግዲህ እንደማንኛውም ኢትዮጵያዊ እንደነገርኩ በጣም ሪሞት ኤሪያ ነው። ከከተማው በጣም የተራቀ ነው። ትምህርት አይታወቅም። እኔ በህይወቴ እስክሪብቶ ይቻላልም። ያው እንደተወለድኩ የምታዩ በሬ እርሻ፣ ከብቶች፣ አዝርቶች፣ የዱር አራዊቶች ምናምን ነው። በጣም ጫካ ከመሆኑ የተነሳ ምናልባት አንዴ ታምሜ ነው የተማረ ሰው ያየሁት። እስክሪብቶ ወረቀት ሲያክም ምናምን ወደ ለስለስ ያለ ሰው ጠንከር ያለ ሰው ያላየው እና ምን ሆነ መሰለህ ትምህርት እንዴት እንደገባው በጣም አስገራሚ ነገር ነው። አንድ ወቅት በ1991 ነበር ትምህርት የገባው። የቤተሰቦች ዓላማ በኋላ በሰፊው እናወራለን። እንደ ማንኛውም አካባቢ ባህል የታዘለች ልጅ በአንቀልባ ታዝላ በ1990 ብቻ ነበር። እንግዲህ በዛ ሰዓት ወይ 8 ዓመት ወይ 9 ዓመት የነበረ ነው። እሷ ደግሞ ታዝላለች ኦልሬዲ። ቤተሰቦች ፍቅራቸውን የሚገልጹት ልጆችን በማጋባት ነው። በህፃንነታቸው ሁለት ቤተሰብ ሲዋደዱ ያንተ ልጅ ወንድ ከሆነ የኔ ሴት ከሆነች እናጋባና ፍቅራችን ይቀጥላል ይላሉ። በልጅነታቸው አላገቡ። መዛ በኋላ ድል ያለ ድግስ ተደግሶ እኮ ነው 3 በሬ ታርዶ ምናምን ዘመድ አዝማድ ተጠርቶ ብዙ ሰው ተሰብስቦ እንደውም 11 ሚዜ ተመርጦ ማለት ነው። አስተውሳለሁ ህፃን ሆነ 11 ሚዜ 2 ሰዓት መንገድ ነው። 3 ፈረስ መጣ። በአንዱ ፈረስ ነው ሌሎች ወዱ አብረን የልን በቃ ፈታ ብለን ምናምን። እድሜ ስንት ነው? የኔ 7 ወይ 8 ነው የሚሆነው። የሷ ኦሬዲ እየጠበች ነው። አመት ሙላቷን ያጠራጥራል።
እና በጣም አሜዚንግ ነው። ከዛ መምጣት አትችልም። እኔ በፈረስ ተመልሼ መጣሁ። ከዛ የሆነ የሰፈር አንዲት ህፃን ማለት ነው ትታዘላለች። ሰባት በቃ በሰባት ዓመቴ አግብቻለሁ ማለት ይቻላል። ከዛ ደግሞ ይገርማል እነዚህዎች በስነ ስርዓት እስከ 12 ይደርሳል ቁጥራቸው። ዘፈን ይችላል አመራረጡ፣ እስከ ሰዎች ጋር ኮሚኒኬት የሚያደርግ በሰል ያለ ሰው ይሄዳል። እንዲሁም የአባቴ ሚዜ አብሮ ሄዷል ከኔ ጋር። አሁን ቢወቴ ለነሱ ይመራዋቶ ከደቃይ 12 ሚዜዎች አሉ ወይ? 12 ሚዜዎች እሳቸውና አባቴ ጋር ሄዱት አልፈዋል። ሌሎችም ሙተው ሊሆን ይችላል። እሱን አስተውሳለሁ። እሺ ከዛ እንጮታለን። እሺ እቺ ትምህርት ቤት ኦኬ፣ ትምህርት ቤት ከመግባት በፊት ነው። ይሄ ትምህርት ቤት ከመግባት በፊት ነው። ከዛ በኋላ የነሱ ሐሳብ ቡና እያጣጣ ጎረቤት ሆነ እርሻ እያረስ ከብቶችን እያረባ ከብቱ ልትቀበላለህ ማጫም ይባላል። ያ የሰውየው የሷ ያገባኋት ቤተሰብ 2 ላም እሱ ይሰጣል። ከኔ ቤተሰቦቹም ይመርጣል ከብቶችን በቃ ያሉት በጣም ጥሩ የሚባል በጥራትም በቀለምም በምንም ያይና ውበት ያላቸው ጊደር ነው ወይፈን መረጠ ይወስዳል። ወይ ከኔ ጋር ወይ ከነሱ አብሮ ይረባል። እና ከዛ በኋላ የትምህርት አገባባችን እንግዲህ ባገደ ይትዳር ከዛስ እንዴት ሆነ መጨረሻው? እስቲ ማለት ከዛ እሱ በኋላ እናወራለን። ከዛ ልክ ተጋባውና ታሪኩ አለቀ። በቃ ላይ ምን እሷም በቤቷ አንተ በቤት ይሆን? አዎ። ከዛ በኋላ አንዳንዴ እየመጡ ይጠራራሉ። ምናልባት አንዳንዴ የምትመጣበት እንትን አለ እንደሌላው አባል ግን ባጋጣሚ ምን ተፈጠረ? አባቴ የተማሪ ኮሚቴ ቦስዋሽ ኮሚቴ ሆነ። የገጠር ተማሪዎች ትምህርት ቤት ማግኘት አለባቸው ተባለ። በኢህአዴግ ዘመን ማለት ነው። ዘመን ኢህአዴግ ነበርና በቃ ሁሉም የትምህርት ሽፋን ማግኘት አለበት ተብሎ ታሰበ። እና ከነዛ ውስጥ የተመረጠው አባቴ ነው። አባቴ በጣም ብልህ ነው፣ አስተዋይ ነው፣ ምናምን ኦራተር ነው። ግን መጻፍ ለማንበብ አይችልም። አክቹሊ ለትምህርት ያለው አመለካከት ያን ያህል አይደለም። ግን ምን ይቆጨዋል መሰለህ? እኛ አካባቢ የተማረ ሰው አጎቴ ብቻ ነው። አጎቴ ቄስ ነበረ፣ ግን ቄስነውን ማፍርሷል። እሱ ብቻ ነው ማንበብ መጻፍ የሚችለው። ስለዚህ ሰፈር ውስጥ በሙሉ ከሩቅ ሰፈር ምናልባት 2 መንገድ የ2 ሰዓት መንገድ ወይ 3 ሰዓት መንገድ ሰዎች መጣው ደብዳቤ ሊያስነብቡ ይችላል። ወይ ቤተ የመንግስት ሰዎች የሆነ ደብዳቤ በመሬት ጉዳይ ወይ በክስ ጉዳይ ከመጣ የሚያጽፉትን የሚያነብም ሰዎች አሉ። ከአዲስ አበባ ደብዳቤ ሳሳቸው ይፈልጋሉ ሰፈር ውስጥ። አዎ። ከዛ እንዴ ምን ሆነ መሰለህ? የሆነ ባላላድ የንግስ ባል ምናምን ዘመድ ተጠርቶ አንዱ የአባቴ ያክስቱ ልጅየውን ትምህርት ቤት ይቆጣል ከኔ ኩያ። ከዛ ደብዳቤ ተጽፎ ማን ያንብብ? አጎቴ በአጋጣሚ የለም እና ልጁን አንብብ ሲለው አላነብም ይለዋል። ልጅ ለምን አታስተምር ብለው? አዎ ይችላል። ለኔ ኩያ ነው ሆን ብሎ ነው ትምህርት ቤት እንዲያስገባኝ ስለሚጓጓ እሱ እንደውም በቅርቡ ነው ነገር ቤት ይባላል። አሁን እዛ ኮሚሽነር ምናምን ነገር እና በጣም ነው ጽሁፍ የሚችለው ማንበብ የሚችለው። አባቴ ማውቆ የሱ አባት አታንበብለት ይለዋል። ለልጁ ለዚህ ቁጭ አድርጎ ማህየም አድርጎ ቢቀር ነው ያነብ አንተ እንድትገባ አይፈልግም። እኔ ማለገርኩ አጋብቶ ምናምን ትዳር ይዘህ እያረስክ ምናምን እንድትኖር ነው የሚፈልገው። ከዛ በአጋጣሚ ተማሪ ጎስጓሽ አድርገው ሲመርጡት ምን ይፈጠራል መሰለህ? አንድ የኔ ክርስትና አባት ደን ይጠብቃል ጫካ ምናምን ብዙ ፓርክ እንደታደለ ነው እና የሱ ጎረቤቶች ከብት ያስገባሉ ከሚጠብቀው በሌሊት። ያን ከብት ለማድገት ወይ ደግሞ ለመክሰስ ሲሄድ ቀጥታ ወደቦታ 2 ወንድማማቾች ናቸው፣ አለሙና መላሽ ይባላሉ። ከዛ እነዚህ ለመበቀል ያደን ጠባቂ በዘው ደግሞ የተማሪ ጎስጓሽ ኮሚቴ ነው። እነዚህ 2 ሰዎች ለመበቀል ልጆቻቸውን ወደ ትምህርት ቤት መላክ አለበት። ልጆቻቸውን ወደ ትምህርት ቤት ላከ ማለት ወዳቸው ማለት ነው። ከዚህ ይጠብቅላቸው የዘማ ተበቀላቸው ማለት ነው በሱ ሳቢ። ከዛ አባቴ ጋር ይጣላሉ። እንዴት ትልክበታለህ? እነዚህ ከብቶች ማን ይጠብቅላቸው? ሰዎች ገና ደበደብ ብለህ ለዘላለም ልጆቻቸውን ዋልጌት አደረጋቸው። እዚህ ቁም ነገር እንዳይዙ ከብት እንዳይጠብቁ ይላል ይነበር። በዛ ፋይት ይፈጠራል፣ ይጣላሉ። ከዛ እንደውም ሰውየው ስብሰባ በተሰበሰበበት ይሄ ልጅ ተማሪ እንዳይማር እያደረገ ነው፣ ልጆቹ እንዲደነቁሩ እያደረገ ነው። ጭራሽ የራሱ ማዳነዘሩ የሚባል ልጅ ከብት እየጠበቀ ነው ይለዋል። ነው እንዲያው አረበው እስር ቤት አጣ። አረኛ ተሰሩ ልጅ ነገም ልጅና ምትልካለው እነሱን እንደፈቀዱ ይገባሉና በዛ አጋጣሚ ትምህርት ቤት ገባል ማለት ነው። አንተ ትምህርት ቤት ገባ። ያው የመጀመሪያ በጣም እንትኔ የነበረው ማንበብ መቻል ነው። ምክንያቱም እዛ ጋር በጣም ችግሮች ሳይ ያቦቴን እንትን ተቀናቀምኩታ። ከዛ በኋላ በጥቂት ጊዜ ውስጥ ነው በነገር ላይ እናቴ ተምራ ነበር የመሰረተ እና ሀሁን ያስተማረችኝ በአንድ ቀን ነው ያስኩት ከሐስከፍ ያለው ማለት ነው። እሷ አለች እዛ ቤት። ከዛ አባቴ እንደ ቄስ ትምህርት ስለመሰለው ያጋ ቴክኖሎጂ ከንተማራ ችግር ደብተር ይዟል ያስገደኝ። ቄስ ትምህርት ስትማር እንግዲህ ባለው ያለ ያልተማርኩ ባጋጣሚ እንጂ እሱ ወሳኝ ትምህርት ነው። እንትን አትልም ደብተር ምናምን ያስፈልግናል። ከዛ ቀጥታ ወደ ትምህርት ቤት ገባው። ደብተር የለም ምን የለም
እስክሪብቶ የለም ገባ ከዛ አንዱ እስክሪብቶ እንደዚህ ነበር ያዝኩት እስክሪብቶ አያይዘዋል አድና ትባላለች አለቃ ነች የክላሱ ኧረ እስክሪብቶ እኮ እንደሱ አለ የሚያዘው እንደዚህ ነው አለች እንደዚህ ነው የሚያዘው ነው የመጀመሪያ እስክሪብቶ ያስከለ የመጀመሪያ ጊዜ ነው የሚገርም ግን በዛው አመት ሶስተኛ ነው የወጣሁት አባቴም ተጠራ በጣም ተገርሞ በጣም ተደንቆ እንኳን ማስተማር እንኳን ማንበብ እሱን ሰፖርት ለማድረግ የሚጻፉ ደብዳቤዎች ተማሪያም ጣላ ብለው ሰምሮት ጽፉን የኔ ማመላልሰው ያናም ቢል ማነብላቸው ነው እንደዚህ ከሌ ተዋሉ ተማሪዎች በዚህ ቀን ትምህርታቸው ስለቀሩ እንዲመጡ ኮስኩስ አስመጣ ተብሏል ዙሮ እሱ ያመጣል ያው የተማሪ መንፈሳዊ ቡድን የሆኑ ወመህ ነው እንደዛ ነገር እና በዛ ልክ ትምህርት ገባ አሁን ለምሳሌ ትምህርት ቤት ገባ ጥሩ ነው አስደሰተው እስክሪብቶ ማያያዝ ጥሩ ነው ግን ለመጀመሪያ ጊዜ ለፋዘር ደብዳቤ ያነብኩ ቀን ታስታውሳለህ እንዴት ነበር ሁኔታ ነው ወይስ እንደዚህ አይነት ገጠመኝ ብቻ ገጠመኝ አንብቤለታለሁ እንዴ አንብቤለታለሁ ግን እውነቱን ነው ወይስ ብሎ ፈጥሮ ነው ያነብልኝ ያለው ልጅ ደግሞ መሰረተ ትምህርት የሆነ ይማራልና አጎቴ እውነቱን ሳይሆን አይቀርም ይላል እሱ ያነበው በቃ የነገር ከዛ በጣም ይገርማው ማህቶት ጋዜጣ ይመጣ ነበርና ትምህርት የገቡት በይው ሄዳል ወደ ሌቶናል ማለት ነው ወደ ካቲት መጋቢት አካባቢ ጋዜጣውን ማንበብ ነው ማህቶት የሚባል ጋዜጣ ነበር የመንግስት ልሳን በወቅቱ የባህሪ ምናምን ነው በወቅቱ 1991 ነው ትምህርት የገባው ያለው 1991 ማለት ነው በታሪክ ሐሳብ የማናትን ሳነባው ያስታውሱ ነበር ኢትዮ ኤሪትራ ጦርነት የነበረበት ነበር እና የዛ ጦርነት እንትኖችን ጋዜጦችን ይሰጡታል አነብም እኮ እኔ ጮክ ብዬ አነብለታለሁ በእንትን ነው እንግዲህ ላምባም ይባላል መብራት ኩራዝ ማለት ነው በዛ ኩራዝ ይበራና በኩራዙ በቃ ጮክ ብለህ ታነብለታለህ እብሪተኛው የሻቢያ ጦርነት ዛሬ ተሸነፈ ምናምን የሚባል ያው የዛኔ ፌስቡክ የለም ዩቲዩብ የለም እንደሆኑ ጋዜጣ ብቻ ነበርና ሬዲዮ አለ እና ሁሉም ከታምጡ እንዴ በዚህ ሰሞን ጋዜጣ እንዴት ይከታተል ያነብቻለ ያላባት ይደመም ነበር ከዛ በኋላ በጣም የሚገርም ደግሞ የኛ ሰፈር ስለራቀ አንድ ሰዓት ነው በእግሬ ሄደው በጣም ተራራማ ነው በዚህ ተራራማ ነው ወይ ቁልቁለት ነው ወይ ተራራማ ተራራው መውጣት በተለይ ቤት አካባቢ ሲደርስ በጣም ከባድ ነው ከወጣ በኋላ ግን ትኩስ አየር አለ በጣም ደስ የሚል የሚነፍስ አየር ማለት ነፋሻማ ያኛው ሸመራ ይባላል ምን ማለት ሸመራ ኤሌመንተሪ ስኩል ልክ እንደሄድኩ በቃ አሁን ማስተዋወን መምህር ነው ሞላ የሚባል መምህር ነበር አለማየሁ ነው ያስተዋውሳቸዋል አምስት ነበሩ ሞላ አለማየሁ ጥሩነህ ፍቅረ ማርያምና ወርቅ ሰው የሚባሉ ማለት ነው ሴት አንዲት ነች እሷም ፍሬሽ ነበርችና እንዴት ደስ እንደሚል ደግሞ ያኔ እንደምታውቀው በጣም መምህራን ግርማ ሞገስ ነበራቸው እንግዲህ እኛ ጋር ገጠር ላይ ሲሆን አዳፋ ነው ጎረጎሮ እንትኑ አለ ይሄ ምንድነው እንግዲህ አፈሩ ምናምን አለ እርሻ ነው የምታርሰውና ቆዳቸው ለስለስ ያለ ምናምን ቦታቸው ገና ግሬስ ያላቸው ቆዳ አለ የድሮ መንፈር ደግሞ ሱሱም ይኖራል በጣም እነሱ መሆን እንዴት እንደተመኘው ከዛ በኋላ በቃ ልጆቹ ያስቸግሩኛል ይብል ማለት ይገርፋል እንዴት ያንስቶ የሆነ ይተናኮላል አይደል ህፃኖች ስለነበሩና አቆሞ ሲያንገላግሉ ስማቸውን አውቃቸውና የመጀመሪያ ክስ ጻፍ በጽሁፍ ለሰነሙ ሰጠው እንዴት እንደሸከሸካችሁ እንዴት እንደገረፋቸው ለማለት ነው እንዴት እሱ ያን ያህል ርቀት በእግሩ እየመጣ ምናምን እንዴት እናንተ ትሉታላችሁ ምናምን ብሎ በጣም ገረፋቸው ከማርያም ይባል ነበር ይጣጡ ነበር በዚህ መንገድ እንግዲህ ኤሌመንተሪ ገባ ኤሌመንተሪ ቆይታ እንዴት ነበር እንደዚህ እንዲያከባቢ ነበር ወይስ ጎበዝ ተማሪ ነበር ወይስ ኦፍ ኮርስ ለማስመለስ ትምህርት ቤት ሄዳለሁ ከትምህርት ቤት የሚያስጠላኝ የነበረው አንደኛ ክፍል ላይ ኤሌመንተሪ ላይ አንደኛ ክፍል ላይ ይሳሉ በተለይ ልጆቹ በተለይ አለቃ የሚባሉ በረቱና እንዲ ጎርመስ ያለ በጣም ይመቷል እሱ በጣም ነበር የሚያስጠላኝ ዝም ብሎ ያላግባብ ትረብሽም ወይም ሳታው ቀረብሽ ሊሆን ይችላል አይዶ ነው መገረፍ አልወድም ነበር እሱን ነገራቸው በጣም ነበር የምጠራውና ከዛውጭ እንዴት እንደሆነ ማርክ እንደሚያዝ ምናምን አይገበኝም እንዴት ከክላስ ወደ ክላስ እንደሚታለፍ አይገበኝም ትኩረቴ በመጀመሪያ ደረጃ መጽሐፍ አንዳንድ መጽሐፍ ነበር የሚሰጠው እኔ ደግሞ የደረሰኝ አውጥቶ ምን ሰጠኝ እንግሊዘኛ መጽሐፍ ዘግቻ ላይ ገባሁ ከዛ ያቺ የድሉ ክፋት ወይ ነበር እንግሊዘኛ ደረሰ ካለና አማርኛ መጽሐፍ ነው ይሰጣል ምንድነው ጽሁፉ ምናምን ብለው በቃ ለና አባቴ ከሳጥን ቆለፈና አስቀመጠው እንግሊዘኛ መጽሐፍ አስቀመጠው ከዛ የድሮ እኮ አባቶች ምናምን መጽሐፍ ምናምን ሲመጣ በነገራችን ያሽጉታል ይታሸጋል ትምህርት ቤት ይዘን ተመላለስ እንድታነበው ማይፈልግ ሲታሰቀው ሲደበቅ ከፍተኛ ፍርሃት እንዳይነካ ተብሎ ሳጥን ውስጥ ገባ ልክ ሰኔ ላይ መልስ ሲባል አዲስ አያችሁ እንዴት አሽጎ እንደያዘው ይሄ ልጅ
ሳታነቡ ፎር ዩ ሰርፕራይዝ እንዴት እንደሆነ አላውቅም። ሶስተኛ ደረጃ ወጣት ልጅ ዴልታል ምናምን ተሸለም። ከዛ ዓለም ቀን የሚባል ነበር አሪያ ነው በጣም ሳት የራሰ ነው ሲስፎ ምን ሲለው አባቱ ቤተ እስራኤል ኦፍ ኮርስ ቤተ እስራኤል ሆኖ ሳይሆን እዚህ አዲስ አበባ ነው አናግቶ ቤተ እስራኤል ሄዶ እዛ እሱ ጋር ንቃተ ሊለው ከፍ ያለ ነበር አካባቢና ልጁ ራሱ በጣም ፈጣን ነው። አሁን የጋምቤላ ነው ዩኒቨርሲቲ ላይ ተማረ እና ዓለም ቀን ግን እንዴት ነው አንደኛ የሚወጣው እንዴት ተሸለሙኝ አልኩት። አንደኛ የምትወጣው በማርክስ ትበልጣቸው ሁሌ ፈተና ስትፈተን ያን ፈተና በትክክል ከመለስ ካጠና በቃ እንደዛ ነው። አንድም ተማሪ በኋላ አይደለም ማለት ልክ ከዛ በኋላ እንትን ላይ ስንገባ ዲክሽነሪ የሚባል ነገር ሁለት ነገሮች ያስፈልጋል ዲክሽነሪ እና ሰዓት። ምክንያቱም ከታገደ በፈረቃ ነው አንድ ለምሳሌ ጠዋት ከሆነ የግድ 4 ሰዓት ወይ 5 ሰዓት መነሳት አለብኝ። ከዛ በኋላ ከሰዓት ከሆነ ማለት ነው 6 ሰዓት ላይ 6 ተኩል ላይ ክላስ ይጀምራል 11 ተኩል ላይ ትወጣለህ። ወይ ደግሞ ጠዋት ከሆነ ደግሞ ጠዋት ትሄዳለህ እና ሰዓት ያስፈልገኛል። ሰዓት ከየት ላገኝ? አንድ ቀን ማዘርን እህል ይሸጣል በጣም ባይዘው ፋዘር ካሉ ተዛ አካባቢ ካሉ ሰዎች በግብርና በጣም ይታወቃል። በጣም በምርት ከፍተኛ ምርት ነው የሚያገኝ። በላም ብዛትም ከፍተኛ ላም ነው ያለው እና ላሞች የሚጠብቁ ሁለት ሰዎችን ይቀጥራል። ሁለት ሰው ምናምን ይቀጥራል የሚያስና እና ልደት ተሸክም የሆነ ነገር ሽጠና ተባለ ደልጂ የሚባል ማለት 2 ሰዓት ሰደልበት በጩጫ ደግሞ 3 ሚሰጥ ይችላል። ሄድኩና 10 ብር ያለ በጣም ብዙ ብር ተሸክም ነው 10 ብር ምናምን ነው የሚሸጠው 5 ብር ሰረኩና ሰዓት ገዛውበት። የሚያሳዝነው ከቦቴ ጋር ነው የገዛነው ሰዓቱን ያሚያንበብ የሚችለው የሚገርም ነው። በሚገርም አጋጣሚ 45 ሰከንድ ነው የሚቆጥረው ሰዓቱ። ከ45 ሰከንድ በኋላ 1 ሰዓት ይላል 60 ሰከንድ ነው መቁጠር ያለብኝ ምን ያካል ምን እንደጎደለው ምን አይነት ሲስተም ነው ታጋጣሚ ነው አረ ተብላሽ ሰዓት 60 ነው 2 ሰዓት ይለኛል። የኔ ሰዓት ነው 4 ሰዓት ደርሷል ይፈጠራል። በቃ ሰዓት በደንብ ሳስተውለው 45 ሰከንድ ነው የሚቆየው። ስታዩ ሰዓቱ ኖርማል ነው። ይሄ ሰዓት ለቶሪ ይሽጣል። እንዴት አይነት የቢዝነስ አይዲያ እንደመጣ ለታሳብ ኢማጂን መጣል ጀመረ። ምክንያቱም ወደ ሎተሪ ነው ባንድ በ10 ሳንቲም ገበሬዎችን ምናምን ማሳተፍኩና አጋጣሚ ሆኖ ማንበብ የማይችል ሰዓት መቁጠር የማይችል የሰዓትን ጥቅም የማያውቅ የጎረቤታችን ገበሬ ደረሰ ሰዓት አውጥቶ ደረሰው ወሰደ። እሱ 5 ብር አገኘ። ሌላ ሰዓት ገዛ። ምንም አላተረፈ ግን ደግሞ አይመጣው ነበር። የተስተካከለ ሰዓት አገዛው። ልክ እኔ ሰዓት ለካልቶር ይሸጣል ለምን እኔ ሰዓት አርፍ ያሸጥ ማለት ነው ከኔ ተሞክሮ ወስዶ ማለት ነው እንዴ ማድረግ ይቻላል ብሎ የቢዝነስ አይዲያ ወሰደ ማለት አይደል? በአሁኑ ቋንቋ ሰዓት ሊቶሪ ሲል እኔም አምዲያስ በፊት እንደስላለብኝ እዳ የኔ ስለቆረጠልኝ እኔም 10 ብር ማነው 10 ሳንቲም ለምዶብን ከሆነ 10 ሳንቲም ነው ወደ ክብራትና ክብራን ተመልካቾቻችን እና ያ ሰዓት አደረሰኝ ላንተው ባለበሳ እሺ እንደገና ደግሞ 6 ብር እንደው ያንን ሰዓት ሊቶሪ ሸጥኩ የ6 ብር ባለቤት ሆንኩ። እንደውም ለቆስቋም ስለተስየ ነበር ከደረሰኝ አንድ ብር ሰጠው። እሺ አንድ ብር ሰጠው። በ5 ብር ቡክ ዋን የሚባል ነበር ዲክሽነሪ ያላስተማሪ ነበር። ያላስተማሪ ቀለም ያለ ሁለት ሰዎች እንደዚህ ተቀምጠው እሷን እየገዛው ከብት ሲዘጋ አንደኛ ነው የወጣሁት። ከብት ለማገድ ብትን ውሃ የሚባል ቦታ አለ። በጣም ገደላማ ሆኖ ሰራማ ምናምን ጫካ ከብቶች ብቻ የሚኖሩበት አንድ ሰውዬ ብቻ ይኖራል። አንድ ሰውዬ ነው። በጣም ፓወርፉል ናቸው። ግዛታቸው እንደ ግዛት ነው የሚቆጣጠሩ። ጠመንጃ የታጠቁ ናቸው። አብዛኛው ገበሬ ያስላቸዋል። ፍየል ገበሬ ነው ፋብሎ መኖር ነው እና ያከቢው ከብት እነሱ ናቸው የሚቆጣጠሩ። ወንዝ አይደል ያው ለመጠበቅ አትችልም። መጠበቅ ነው ጥጃ ነው ተባለ። ላክመ ጥጃ ተጠቃ ላይ ደረስካ። የሥራ ልምድ የጀመርኩት እንግዲህ ጥጃ በመጠበቅ ያቺን ዲክሽነሪ በቃ ካውላ ላይሆን ለሳያል ሁሉ አይነሷን በቃ ያዘናገል ምን የለ። ከዛ ልጆቹ ጋር ስመጣ እንዴት ይቻላል ወደ ሰምኒ ጎፍ ካውላችሁ አይደል አይደለም እና ዛሬም ገበሬዎችን እንግሊዘኛ ይችላልና ኤቢሲዲ ኤፍጂን እናስደነግጣቸው ነው ተጋራው ልጅ አፈደ እንዲና ሁሉ ይላል። ከዛ የሆነ የእንግሊዘኛ ፍቅር እንትን ያለው ክሬት በቃ ድፍረት ምናምን ነበር። ከዛ ልክ ሁለተኛ ክፍል ወደ 3 ሳል አንደኛው የዓለም ቀን ያልኩን ልጅ በደንብ ነው የተገበርኩት። እንግሊዘኛም ያው የዲክሽነሪ መጻፉን መጠቀም ጀመርኩ። በእውነት አሁን ምን አለቃችን እንደዚህ ስክሪፕቶ እንዲህ እንደሚያዝ ያሳየች ልጅ
እንግሊዘኛም መጽሐፉን አብሮ መከታተል እንደሚገባ ያሳይሳል ከአሁን እንግሊዘኛ ደረሰኝ እንግሊዘኛ መጽሐፍ አሁን እንግሊዘኛ መምህር ኮንኳት ዘይደገም ሁለተኛ ክፍል ላይ እንግሊዘኛ ደረሰኝ በቃ በጣም ተናደድኩ እኔ አማርኛ ነው ማንበብ ወደው አማርኛ በነገር ላይ ሁለተኛ ክፍል ቾክ እየሳለ በጣም ነበር ተማሪዎች የሚደመው በተለይ መምህሯ የእጅ ጽሁፍ የራሱ አሁን ተበላሽ እንጂ የሚገርም ነበር ከዛ በቃ እንግሊዘኛ አምጣዋለች ሩቅ ነው ሁለት አንድ ሰዓት ነው ተጀመረ በትሬክ ታረው በጣም ከታ ወይ ተማ እንጂ ተይዶ ኒዶ ወጣት ጧት ምግብ ትበላለህ ተነስተ በጧት ከዛ በኋላ በቃ ፀሐይ ሰደዛ ህፃን ደግሞ በዛ ላይ እንግዲህ እድሜ ኦፍ ኮርስ አንደኛ ክፍል ስገባ 7 አመት አይደለም 7 አመት ማጋብቻ ተፈጸመኩበት ጊዜ 8 9 10 በዛ ውስጥ ነበር እድሜያችን ነው በትክክለኛ ቆም ስለሆነ በስንት አመቴ ግን የ6 አመት ልጅ ነው በቃ ቀነጨው ምን ፀሐይ መጣ ምን ይላል ወይ መጣ ያን መሸከም ራሱ አቃተኝ ግን ደግሞ አምጣዋለች አምጣውና መምህሩ ሲያስተምር እንዲ ያን እየገለጠ አብረን ሰዎች እያየ እንተኛና መጽሐፉ እዛ ሳጥን ውስጥ መቀመጥ ያለበት ማለት አመጣውት እውነትም በቃ ተቀማለች እንዴ በቃ እንትን ማለት ጀመረ አንደኛ ሶስተኛ ተማሪዎች እና ማለት እንዴት ሊሄዱ ሬስፔክት ማድረግ ጀመሩ በቃ ተማሪዎች እዛ በኋላ ሬስፔክት ማድረግ ጀመሩ መምህሩ አንድ ያለቃ መረጠኝ የተወሰነ መሬት ደግሞ ጀመሩ ኮሎሎ ወዲያው ተሻለ ያው እንትን ፊዚካሊ ፈጣን ያለው አለቃ ነውና ከዛ በኋላ ምንድነው ነው ሶስተኛ ክፍል ላይ መምህሩ አንድ ጎረምሳ ልጅ ተከላከለ መምህሩ ያስፈራ ምናምን በዛ ላይ ንቃተሊ ነው ከፍ ያለ ነው ትልቅ ነው እኛ ምናልባት ያኔ እንደነገርኩ 10 11 ሲሆን የሚያችን 18 ምናምን ይሆናል ቡግን ምናምን ብሏል እና አንደኛ ካላስወጣኝ ብሎታል ለካ ኦፍ ኮርስ እውቀቱ ጥሩ ነው አይ ዶንት ዲናይ በቃ እንደውም ሶስተኛ ክፍል ሂሳብ ይሰራል ግን ደግሞ እኔም በዛችሁ ልክ ኤክስ አይገባብኝ እና ምን ተፈጠረ መሰለ እሱ 90 ከ500 ነበር ያለው እና አካባቢ ሳይንስ እንግሊዝኛ ስነውበት የሚባል ትምህርት ነበር ሂሳብ ሆኖ 5 ሳብጀክት ነበር ከ5ቱ ሳብጀክት እሱ 490 ምናምን ሲያመጣ እኔ ደግሞ 490 ምናምን በተወሰነ ይበልጥ በለጠ ከዛ ምን ተፈጠረ ተማሪዎች እንዳልወደቀ እኛን በማየት መምህሩ እንትሩን ፈትነው በጣም ያከብዱ ነበር በዛ ላይ ሀዳዊ ነው እንግሊዝኛ የሚያስተምር አንድ መምህር ነው አማርኛ የሚያስተምር አንድ መምህር ነው 5ቱም ሳብጀክት አንድ መምህር ነበር በተለይ አማርኛ ከየት እንደሚያመጣው በጣም ነው የሚከብደው እኛ በጣም ነበር ሲሪየስ ነው ምናምን የሚገርም ነገር በዚያ ላይ ደግሞ ከብት እረኛ ሆነ ነው ምናምን ከትምህርት መስክ ከብት አገዳል ከዛ ከዚህ ተመስጬ ያነበው ከብቶቹ ሰው ሊበላ ከዛ በኋላ ማን ይሽከሽካል መጀመሪያ ይገርፋል ለበት ይለጣል የከብቱ የተበላበት ሁሉን ትምህርት ማቆም ነው ያጠፉ ከብቶቹ ከዛ ደግሞ ፋዘር ደግሞ አንድ ዱላ ያስጨርስ በጣም አሰቃቂ ነበር ከኑ በጣም ከባድ ጊዜ ነው ግን በዚህ ቻሌንጅ ውስጥ ያሞሎ ግን ያነባለን ማታ ሶስተኛ ክፍል ሆነን መብራት አብርተና ነበር ሌላ ምንም ተዝናናበት ነገር የለም ሁለተኛ ጉጉትም ነበር ኦፍ ኮርስ እንዲህ በትምህርት እንትን መሀል ላይ ያቋቁመል የሚል ስጋት ደግሞ ነበር መስመር ቆነጫና ምክንያቱም አባቴ የሚረዳው የለም እኔ መጀመሪያ ልጅ ነኝ ከብቶች አሉ ማሳ አለ ስለዚህ ወደ ሰዓት እንደሚያቋቁም የሚነግረኝ ስንከራከራለን ታምነን ልትቆል ምን ይሰራል ማለት ነው መምሩ ሆናለሁ ጌታ መምሩ ትቆል ነው ተፈረደት መምሩ ይሆናል ማለት ነው እንደውም ካለ ተማሪ ትንሽ ኦፍ ኮርስ ባንድ ክላስ 45 90 ነበር አናለ ነበር ከዛ በኋላ ተማሪዎች እንትን ሲሉ እርሰመምሩ ምን ይለዋል ይመምር ማርክ ጥላቻው ምናምን ሲናደድ ማርክ መጨመር ሲጨምር የኔ 98 የዛን 99 ያደረገ የከታች ደግሞ በጣም በብዙ ማርክ የሚበልጠው ልጅ ደግሞ ከኔ ጋር እንትን አልኩ ከዛ ልጁ ምን ስጋት ገባው አስበለጥከኝ አቀራረብከና እኔ ደግሞ አንነሰኝ እንደውም ከዚህኛው ልጅ ጋር ይሄኛው ልጅ ደረሰብኝ መምሩ ተጨናነቀ በቃ ተናደደ በሁለተኛው ሴሚስተር በለጥኩት እንዳለ ሰበልጣው አስበለጠኝ ዝም ጨምሮ ማለት አለቀስ በጣም ነው ያለቀስኩት በጣም ምግብ አልበላ ማለት የነበረ ቁጭት አንዴ ሲገባት እንዴት እንደምናለት በጣም ነው የሚገርመው ትምህርት ይገባ ጀመረ ማለት ነው ማርኩማው ይገባ ነበር ማርክ መከታተል ጀመር ማሳመን ጀመር እንደውም አንዴ which one of the following is part of the vegetable ብሎ ቲማቲም የሚል ነገር ቲማቲም ብሎ ቲማቲም በየስመት አይደለም ማለት ነው ቲማቲም ከፍሩት ነው እንግሊዘኛ ነው እንግዲህ ፓሴጅ ኦፍ ኮርስ እዛ ይላል ፓሴጅ ደግሞ አላመጣም ያከይ ሳይንስ መጽሐፍ ይያልኩበት ነው ቲማቲም ነው ያትክልት ክፍል አስተምረና ግራ ገባው
አንተ እንግዲህ አመት ነው ተስተካከለ 13 ምናምን ከመምህር ጋር 10 ምናምን ያኛው 18 አመቱ ነው ጎርምሷል። ከዛ ሞላል በደንብ ተከራክሬ አሳምኜ ኮምፒውተር አድርጌ ማርኩን እንዳስሞላ ያኛው ተናደደ። በአንድ ማርክ እንኳን መብለት ይፈልጋል። አግኝቼ ክብረት ይባላል በዚህ ሀገር መምህር ነው እሱ ማለት እዛ መጣና እኔ ምለው አለ ግን አውጣና ወደፊት ያው በትምህርት እንቀጥላለን። የዚህ ጥያቄ መልስ ምን ብለን ያዝ ሌላ መምህር እንጠይቀናል። ለሁላችንም አረም ካለው እስኪ ታረና እኔ አገኘዋለሁ መምህሩ እንደዚህ ያለና ብድግ አለ ግዙፍ ነው መምህሩ ሙሉጌታ ካሳይ ይባላል። ብድግ አለና እንደዚህ ምናምን ትንዶ ይደብድስ ወጣ አዛ ጻጣለ ምን እንደራሱት አላውቅም። ከዛ ሌላ ቀን ደብደብ በምን መሰለ ይደብደብ ነው ትዝለኛ ስነውበት የሆነ አለቃችን ጃጋቸው ይባላል ያጽፋል በቃሉ ማለት ነው የቃል ጽሁፍ። እኔ ስጽፍ ምን እያልኩ ጽፋለሁ ስነውበት SINET አሁን ቻት እንደምናደርገው ግን አማርኛ ግዕዝ በሌለበት እንደምጽፈው ስነውበት ምናምን እያልኩ እንዲህ ከሩቅ ሲያይ በእንግሊዝኛ ነው ምንድነው የምጽፈው አለ። በእንግሊዝኛ የሚነግረኝ እየተረጎምኩ የጻፍኩት ነው ወደ እንግሊዝኛ እየተረጎምኩ የጻፍኩት። በጣም ተናደደና በወቅት ገባኝ ትቼ ቤቴን አባቴ ተከላሽ ምናምን አለ ታጠቀና ከዛ እንትና ከሰስኩት የርኩዛን ቀን ተመልሼ ስመጣ ከሰስኩትና ምስክሩን አስገብቼ ከሰስኩት ጌታቸው ጃጋቸው አድና ከበደች ምናምን ብዬ እነዚህ ምስክር ናቸው ሲመጣኝ ምንም ሳላደርገው ብዬ ስል አወጣና ሙሉጌታ ነበር። አሁን አራተኛ ክፍል ስሙ ሙሉጌታ ነው። ሶስተኛ ስሙ አለሙ ነበር ነው ሲያለ መታወራ መታው ማለት ነው። አዳነ ዘሩን ሲመታው አይታችሁ አላላችሁ ፓርቶኮል ትልቅ ነው ብዙ ነው ይያሉ ጃጋቸው መተውታ መተው ሁሉችም ዲና ያለው አልመጣው ፓርቶ ማለት ነው። እሱ መትቻለሁ አለ እግዚአብሔር ይስጥ። ከዛ ለምን ትመታዋለህ? አይ ስለምን እንበላለት በቃ ስለምን አደረጅ በትምህርት ስለሚበልጥ አንተኮ የምትፎካከረው ካዳነ ዘሩ ጋር ብቻ አይደለም ከብዙ ኢትዮጵያ ተማሪዎች ጋር ገና አራተኛ ክፍል ናቸው። ደው መተጋገዝ መረዳዳት አንተ ማታውቀው ለሱ ነው ቆም መተጋገዝ ነው ነበር ምናምን ብሎ እቺ ያው ለታሰው በጣም ፖዚቲቭ የሆነ ቀና የሆነ መልስ ቀና የሆነ ምክር ሁላችንም መክሮ ወንድማማች ብለ ተቀመጠ። እኔ ግን ተናደድኩ። ከልኩና ላባቴ ነገር ምስክር አቅርቤ ምስክሮች ፈርተው አናቀም አልመተውም አሉ። መምህሩ ደግሞ ጭራሽ እንዲሸንግሎ መጥቻለሁ ብሎ በማን አለኝነት ቁጭ አለ። ክላስ ይዞ ሄደ ፋዘር አረ ምንድነው ተዘሩ አሉ። ለክስተይ ምንድነው ያውቁታል እንዴት ልጅ እንድትቀጠቅጡት ለጎረምሳ ልትስቀጠቅጡት ነው የላኩት እንዴት አደርጋላችሁ ጭራሽ እንዲከሶ አውመጥቻለሁ እያለ በማን አለኝበት እንዴት መምህር አይቀጣም እንዴት አይገርፍም ምን ማለት ነው? አረ ይቅርታ ምናምን ቤታቸው አዚ በኋላ ይደስበት ምናምን ልጅ ተንገራግሎ ምናምን ከዛ በኋላ ሪስፔክት አድርጎኝ ምናምን ቀጠል። ከዛ አራተኛ ክፍል ችግር ተፈጠረ። አጎቴ ሌላ ትንሽ ያቦት ነበር አጎቴ ነው ግን የመጨረሻ የአባቴ ታናሽ ወንድ እሱን አቋረጡት። አሁንም ልቋረጥ ስማከት መስካት ራቀት ምትድሩ የቸመር አንደኛ መሰረታዊ ደረጃ ትምህርት የሚያስተምረው እስከ 4 ነው። ከአራት በኋላ 5 የት ነው ሌላ ጮድባት ነው እዛ ላይ ጮድባ ሰቢ የሚባል አካባቢ አያት ያለች እናት ቢያንስ እሷ ጋር ለኔ ሲደክም እያደረው ይሻላል። ሁለት አማራጭ ጮድባና ደስ ሁለቱም ከተሞች ናቸው። ጮድባ በጣም ትንሽ ከተማ ነች ንዑስ ከተማ ነች። ለዚህ ደግሞ የአቢቦኩ አላታና ሻውራ የሚባል ነበር የአልፋታውሳውና ከተማ ግን በኋላ በ1998 አቁሳ የታቁሳውና ከተማ ደልጊ ሪፖርቶ እዛ ነው ሁለቱም መንገዱ እኩል ነው። አባቴ ምን ብሎ አስባል ደልጊ ከተማ ስለሆነ ልጆቹ ያዘናጉታል ብዙ ነገር ይለምዳል። ስለዚህ የከተሜነት ነገር ይለምዳል። ጨዋ ሆኖ ትምህርቱ ላይ እንዲያተኩር ገጠር ብልኮ ይሻላል ብሎ አሰበ። ባይዘው ያያነብ ማይጥፍ እንጂ በጣም ብለ ነው ገንዘብ ያለው ገንዘብ አይሰጥም። በጣም ጨቆነ ነው ታውቃለህ። ደም በፊት ማንንም ከተማ ልጅ ካልሆነ ማይገኝ ነገሮች ከወንድም ሁሉ ያስመጣ ልጅ ይገዛልኝ ነበር። ከማህበረሰቡ ምናምን የመጀመሪያ ልጅ ነኝ ከፍታ ነው በጣም እንትና ነው የተሻለ ያለኝ። ከዛ በኋላ ግን ትምህርት ቤት ከገባሁ በኋላ ብዙም ደስተኛ ነኝ። ጫማ ራሱ እኩል ሲሆን እግራችን የሱ ጫማ መልስ ይችላል። ስለዚህ ገዝቶ ይመጣል። ለራሱ ወደ ከሱ በፓትሮን ነው ሩቅ ነው የራሱ ይገዛል። ያው ይሄ ኮንትር የሚባል ጫማ የጎማ ጫማ ኮንጎል ነው የሚባለው ያው ሰው ይለያል። ከከራካይ ሱንን ነገር ነበር። ከዛ ጮድባ ሲድ ራቅ ምክንያቱም አንድ ሰዓት ጨምሮ 2 ሰዓት ተኩል ምናምን ነው። ሌሊት 11 ሰዓት ይሄዳል።
ማዘር በጣም ጦርነሽ ይዘይስ በርጎ ምናምን ምክንያቱም ወጥ መስራት ምናምን ለበርጎ ላይ ቅቤ ምናምን ይደረግበታል ያን ነፋለው በቃ የሮት መንገዱ ምንም አይመስለኝ እዛ ምን አደረኩ ልክ ከዛ ይጭ ማንቻል አካዳሚክ ተማሪዎችም ከነዛኞች በጣም ጥቂት አንድ ስማቸው ባለበት በቃ እንትን የለም እዛ ምን አደረጉ መመሰል አንድ ጋር የነበረው ለያዩ ይሄ ልጅ ያመጣና የዛ አካባቢ የሚማሩ ልጆችን ማለት ነው ሞራላቸው ይሰበራል ብሎ በማሰብ ክላሱን ለያዩ አብረን ነበር ነው ምክንያቱም ያንደኛ ከወጣ ያንኛው ልጅ እስካሁን አንደኛ የሚወጣ ነው ዶፖ እንዳው ታቀር አንደኛ ወጣ ከዛ ምን አልኳቸው ይሄ መንገድ መሮኛል ስለዚህ ዲዛይን ክላውንት ጀማራ አለበት ነው ተርም የሚባለው ማለት ነው አይሆንም ማለት እንደዚህ አይነት ታሪክ እንደኛ ከንት ታሪክ የለም ክላሲክ ይከብዳል ትወድቃለህ አይሆንም ማለት አባቴ ይቀራል አስተሮት ነው በቃ እዚህ በኋላ ምንም አይነት ስራ እንዳታስተውል ከዛ በኋላ ማፋቢ ወድቅ ምን አልመጣው the only thing ማንበብ አለብኝ ስለላ የሚጨዋታ ከረበል መጻፍ አለዚ ሊመደው ይችላል ከዛ ይሄ ልጅ በቃ ሊወድቅ ነው ምናምን ሲል አንደኛ ነው ተው ሰለኝ ስድስተኛ ክፍል እንደገና አንደኛ ወጣ ለሶስት አመት በተከታታይ በ1995 ባንገ ሴሚስተር ያው አምስተኛ ክፍል አንደኛ ወጣ ስድስተኛ ክፍል ደግሞ ሰከንዱን አንደኛ ወጣ 96 እንደኛው ስድስተኛው ማነው ሰባተኛው ስድስት መሆን ሲገባ ደብል መጣ ከዛ ምን አንደኛው ነው ልጆቹ አስማን ነው በቃ አዛ አሪፍ ነበር በቃ አንደኛ ስጦታ ፋዘር የሚገርመው እሱ አይደለም አዎ ፋዘር ኦፍ ኮርስ እኔ ስራ ነው ጆኖ በጣም ወዳል እንትን ነው በቃ መነጫጭው እኔም ደግሞ በጣም ባህሪ ጥሩ አልሆነ የዚህ 14 ዓመት ኩርምስ ማለት በጣም የተለየው ነው ሰው ደግሞ በጣም ያጨውጨው ነው የሚገርም እሱ አይደለም እኮ በወቅቱ ይቻላል የሚባል የሬዲዮ ፕሮግራም ነበር ጎንደር ይተላል ጎንደር የዛ ፕሮግራም አባል ነበር በስልክ ደውላለሁ ምናምን አዎ ሰፈር ሬዲዮ ተሸልኛለሁ ዳቤ ጉበኛው እና በጣም የሚገርም ነገር ቤተክርስቲያን ጧት ሄዳለሁ ሰላማለሁ በራኮ ልጅ ነው አስተምራለሁ ስለ መጥኑ መውለድ ስለ ኤችአይቪ ኤድስ በድራማ ስለ ይተፋሰስ ስለ እርከን ስለ ምናምን ሁሌ ማለት ነው ይሄ ልጅ ምን ነው የሚሆነው ምናምን እና ምሰራው ስራ ሪፖርት ይደረጋል ይነበባል በሬዲዮ ግጥም እናነባለን ግጥም እንጽፋለን በፖስታ ይላካል ይመጣል አትሴት እንትነውና በጣም ሶሳይቲ ተገረመ ዛካል ያለው እኔ አሁን እንደዚህ መመር ነው ብሎ እኮ አሁን እንዴት ሆነ ምን አይነት ነው ብሎ ምክንያቱም እነሱ የሚጠብቁት ነው ፖለቲካል መሪ ወያገር መሪ ቢያንስ እንኳን መከተል ምናምን ትልቅ ደረጃ የተሰበረ ነበር እንትናቸው እሺ ስድስተኛ ክፍል ላይ 7 ላይ እንደዛ ነበር ታሪክ ከሚገርመው ነገር ነጮች በአጋጣሚ ፋሲለደስ ያዩ በደልጊ ወደ ባልጎል ከባዳር ደልጊን ጎሚቶ በጎንደር ይላል እና ትምት የተማና ሊቆም አንዴ በእንግሊዘኛ እናገርኳቸው ከዛው አካባቢ አንድ በጣም ታዋቂ መነኩሴ ነበር አስጠሩኝና ይቆላችሁ ተባለ ያቸው ጣሊያናቸው አስጠሩኝ ፈልገው ምናምን እዛው ትምት አካባቢ ነበር የቆሎ ተማሪ በጣም ታወቁ የቋቋሚ ምናምን ነበር ናቸው ኦፍ ኮርስ የቆሎ ተሰማሩ እንደማለት አሁን ቆጨኛ በጣም አሪፍ ነው ታሩና አንተ ፈረንጆች እንግሊዝኛ ትችላለህ እንዴ አዎ ኮች ፈራ ከያቱም በእንግሊዝኛ የሚወሪ ነው መሰለኝ ይፈትኝ ነው መሰለኝ ፈራውና አሁን ነጮችን አናገርካቸው እቴት ተባለ ከጂ ነጭ ቢወረን ቢያንስ ታስተረጉምልናለ ምን እንደሚነታ ሰው አለን ማለት ነው ምናምን አሉ ከዛ በኋላ ገበያ ሲል አባዬ አዳነሰሩ የሚባለው እኮ ያለው ይላሉ ልጆቹ እንግሊዝኛ የሚያወራው እንግሊዝኛ የሚያወራው ደግሞ ተቀምጦልኛል አንድ መምሬንም ኮምፒውተር ነበር ሰዓት አልቆ ማለት ነው ሂሳብ ፈተና ነበር እና ኦሬዲ አፍጆ ተሳለ ምናምን አምልጦ ሰዓቱ 10 ምናምን ደቂቃ ተፈተለ ፈተና ነው ይባል በ10 ደቂቃ ውስጥ 15 ጥያቄ ነው 15ን ዴፊኒስ ካልኩሌሽን ወርክአውት የሚባላል ሰጠውት ከሁሉ በፊት ማለት ነው እዛን ጊዜ ጀምሮ ኮምፒውተር ነው የሚለው እና ደፈንኩት ፈተናውን ጠየቀ ደፈኑ ምናምን ተባለ ከዛ በኋላ ምን መጣ መሰለህ ትልቁ ችግር ወደ 9ኛ ክፍል ሳት ኤሌመንተሪ በዚህ መንገድ በቃ ሃይስኩል ጥሩ ነበር ሃይስኩል ገባ ሃይስኩል ገባ ደልጋ ሃይስኩል እንዳሉት ትምህርት ተቀየረ ሰው ተቀየረ ሳይክል ያዘኝ ይሄ ትልቁ ችግር እዚህ ጋር ነው እንግዲህ ከባድ ነው ቤተሰብ ሳይድ ላፍ ከባድ ነው ሰዎቻችን እንግዲህ በጣም ጣፋጭ የሆነ ወግ ያጫወተን ነው እንግዳችን እናንተም እንግዲህ እንደዚህ ጣፋጭ የሆኑ ጨዋታዎችን መከታተል ከፈለጋችሁ ከስር እየገባችሁ
ለጓደኞቻችሁ ላይክ ሼር ሰብስክራይብ እያደረጋችሁ ሼርም እያደረጋችሁ በመላው አገሪቱ ቻናላችን እንግዲህ ተወዳጅ እንዲሆን እናንተን አስተዋጽኦ አድርጉልን ወደ ሳይት ላው እና ከዛ በኋላ እዛም እንደሄድኩ እዛ ያለው ስም አለ ትልቁ ጫና እዚህ በኋላ እየተመላለሱ መማራችን የሚለው ትልቅ ሰውነት አተዋጋ ግን ጀስት አሁን 9 ገባ ሳይት ላይ ኦፍ ኮርስ ወደ ኋላ ነው የመጣው መጀመሪያ 9ኛ ክፍል ገባ ግን 9ኛ ክፍል ትልቁ ቻሌንጅ በእውነት በጣም 1998 ነበር 9ኛ ክፍል ነበር 1998 በጣም ፈታኝ ነበር በጣም ከምንም በላይ አንደኛ ሳይት ላይ ባለው ሁለተኛ እንዴት ነው ሶስተኛ ከቤተሰብ ጋር ነበር አራተኛ የኔ ጉርምስና መጨቃጨ መነጫነጭ የሆነ የነከኝ ነገር ሁሉ ነበር ሶስተኛ ይሄ አንደኛ መውጣት ምናምን ለኔ ተራም ለቤተሰብ አንደኛ ሲወጣ ተለምዷል ምንም መሰለኝ ምንም በቃ ሁለተኛ ብትወጣ ነው ወሬ የሚሆን እና ምንም አይደለም እና አልማርም ማለት ተመራጭ አትከራይ ፕላስ ደግሞ ይሄ ስኪሎች ወጥ መስራት ምናምን ኩክ ማድረግ መቀቀል ምናምን አላቅ ስራ የሚባል ነገር በተለይ ምናልባት እኔ ቀደም ትምህርት ሲዘጋ ምናምን አረብ በደንብ ይችላል ማሳማር በቃ ጧት ይጠምደናል እስከ ምሽት ነው ጉልጉሎ ምጣለው ስራ ነው ይሄዱና በጣም ነው ምጣለው ጭቅጭቅ ነው በቃ አልምጥ ነበር እና ከብት ማለት ከዛውጭ የቤት ስራ በቃ እንደው ቤት ምናምን ኩሽና በተሰራበኛ ማህበረሰብ አካባቢ ሂድ ሴት ሙስሊም ማለት በቃ ሴት አስፍ ነገር ማለት አልጫ ምናምን ትባላለህ እና ያሸማቋል ስለዚህ ወደዛ ብዙ ክሎት እንዴት ነው ተከራይቼ ማለት ፕላስ ፋዘር ግንዛቤ ነው ምን መስጠት አለበት ምንም አይነት ከዛ ምን አድርኩ የወዳደቀ ጫማ አንድ ያቦቴ ይችላል እንግዲህ እኛ በጣም ገንዘብ ላይ ነው ግን ደግሞ ምንም አይነት ብር አይሰጠኝ ምንም አይነት ብር ከሰጠው ልጁ ተበላሻል ወንድሞቹ አተብ ይበላሻል ብዙ ነገር ይለምዳል ሴት ጋር እንትን ይለምዳል በዚህ ነው በቃ እንደዚህ ልጅ ብዙ ወራዝ ሞተ ጋር በቃ አላላ አመን ንቃፈል ነው አብረሰው ምን ተስላልቆ ቦታው ራሱ መጥፎ ቦታ ነው መሰለኝና በቃ ጨቆነኛ ይገልጸው እንዲያንዳ ሌላ አስተማሪዎች እንደው ቢላል ነው አባቴራቸው ቢላል ነው በጣም በርበሬ ነው ከዛ ቢያንስ ምን አደረኩ እነዛን ጫማዎች ቆራጥራታ ጫማ ሸጥኳቸው ያንስ ብዙ ዋጋ ነበር ያለው ጋር ባላ አልመጣም ወደ ቤት አልመለስም ባይሆን ካቦቴ ጋር ተገናኝቷል አቦቴ ከከተማው ያባቴ አቦቴ አሁን ነው ታላቁ ደረበ ተለኝ ይባላሉ ግባዛ የሚባል ቦታ ከደልጊ ግባዛ የሚባል ተወሰነ ቦታ እዛ ቢያንስ ተቀመጥ አለ ብሎ ተፈቀደልኝ እነሱ ጋር ምንም አልተመቸኝም ጨረሽ ምንም አልተመቸኝም ልጆቹ ወጣት ልጆች ነበሩ ያሄድኩት ተማሪ በጣም ፈላጊዎች ናቸው የፍቅር ዘፈን ይከፈታል እኔ ደግሞ ጸጥ ያለ የማጥራት ነው የምፈልገው እሺ ሌላ ታሪክ ውስጥ ዘፈን መስማት አስለመዱኝ አንድ ቀን ብድግ አልኩና በማዳበሪያ የሚባል ይሄ ማዳበሪያ ታውቃለህ የሚረጨው የእሱ መያዣው ለኮንቲነሩ ማዳበሪያ እንለዋለን ልብሴን ብድልብሱ መጻፎችን ምንም ተሸክመው እንድመስዬ ከተማው ላይ ሄድኩ ወንድማችን አለ ከተማው ላይ ያው ያቦቴ ያባቴ አቦቴ እሱ ደግሞ ጋር እንትን ያለን እንትን የሚለው ጋር ጋር ነው በቃ ቤቱ በቃ የተዘለከለከ ነው ከተማ ውስጥ ነው ግን ከተማው ለመጀመሪያ ጊዜ ይዛቀና ያደርኩት ሄድኩና ሴት የለም በቃ ጋሪውን እንትን ብራበታል ታማበታል በቀጣይ ኢንከም ነው ገንዘብ ነው ይጣጣል ያጨሳል ምናምን ነው እንግዲህ ብዙ ነው ያለው አንደስታን እንደዚህ እንደሚያደርግ ከዛው አካባቢ ነው ሰከራም ሰው ያለ እሱ ዘመዳለ ያከራየው ማለት ነው ተከራይ ናግባ ቆይ ይመጣል አለች እንጂ ቆይቼ ያኔ እንግዲህ 1998 ነው ያወራን ምርጫ 97 ምርጫ ማለት ነው እና ደልጊ በወቅቱ ደልጊ ትምህርት ቤት 9 እና 10 ብቻ ነበር ፕሪፓራቶሪ ያስተናግድ ነበር ከ11 ሰው ቴሎ ነበር እና የዛ ሰው የልጅ ጭልጋ የሚባል አይከል የሚባል ከደልጊ ያተገምኩኝ ጭልጋ አይከል ሂስቶሪካል ታውቀውና ከማን ሽማማ አካባቢ ያሉበት እዛ ትምህርት ቤት ነበር ከ11 እስከ 12 በዛ ይማር ነበር አገሩ ይባል ነበር በደንብ አላውቀውም ኦፍ ኮርስ ይዛን ቀን ነው የሄድኩት እሱን ስለ ይሄን አሰረደኝ 9ኛ ክፍል ያለ ማትስ ፊዚክስ እየጠየቁ ቆየሁ ዞር ቤታቸው ለካ አባቴ ሰከራ ነው ሰክሮ መጣና የማን ነው አረ የባብቼ ሰከራ ነው ለማለት ነው የባብቼ ዱርዬ አይነት ሰው እኔ ለካ ዱርዬ እንደሌባ ቆጥሮኝ አገሩን ታውቃለህ አለኝ ቀደም እኔ ቀደም ብዬ ረገና ዛሬ ወቁታል ልጁ ደግሞ አውቀዋለሁ አላባቱም ባል ስለሚወቅ እኔ እውነቴ ዛሬ ነው ያየሁት ዛሬ ከወቁ ምን አባት አድርጋለሁ እዚህ ያለ በእኛ ማህበረሰብ እንደ አይነት ነገር የለም ሰካራም ስለሆነ ነው እንጂ በጣም ደነገጥኩ ነውጣ ሌባ ነው እንዴት
ሾክ እንደውት ነግራቸው የት ነው የሚሄደው ጨለማ ነው ቦታው ማካውን በጣም አርቱ እንዲወጣ ካልክ ትመጣለህ ይችላል በዛ ላይ አላቀው ከገጠር እንጂ ከተማው ላይ ምናምን አላቀ ከተማ ማድረግ ያላቀ የታባቴ ነው ይዘው ይቆይ እናትዋ የሰውየው ባል ተከታተለች ሰፖርት ነው እንጂ ኖርማል ኖርማል ሰክሮ ነው ይዞና ማለች እዚህ አንገቴን ቆርጥ ነበር የቤት ምክር አንገቴ እንዲሆን ማስረው እንዳይጣታ ልክ እንደ መስቀል የሚያገለግላል እንደ ሁሉ አንድ ማስመመር ነው እንትን ብሎ እናስር ነበር የክላሽ ምናምን እንትን የሚለው አንድ ወርሳስ ምን ነው አለ የሚገለው የለም ይወጡት እንትን እንዲያስረን እስከዚህ ቁልፍ ምናምን አለ ሰቆጣ ላይ ያለው ባል ለሰነ እነሱ ማቸው ያስቆራጡ ፋራና የገጠር ልጅ ምናምን ብሎ ቆራጦ ይል እና በዛ እንደዚህ ከስካፈው ቤቱ ተከፈተ በተመሳሳይ ማለት ነው እንዲህ ሲዳስ ሻማ ገኙ ሳነብ ምግብ የለም እንዴ ነው ፉዳቶ ራብ ኬት ላይ እዛ ብትጨበጥቻለሁ ወደ ቤት እንዳትሄድ እኔ ካቦት ጋር ያስቀመጥኩ ይለኝ በጣም ጦሚናት ማታ መጣ ወደ አምሳት ተሰራከኝ ቸርቱን እንዳለ ከተስ ሞጀ ሰው ወደኛ ሰው ሞጀ እንግሊዘኛ እንደሚመስል በጣም ከትልቅ ሰው ብቻ ነው ሰካራም ማማጫሽ በእንግሊዘኛ ስናወራደ አንዳንድ እንትኖች ሰራሉ ጭንቅላት ብሩ የጨልጀማ የሚገርም ሰው ሰይመቶች ምናምን ሰራልኝ ጧት የቆሰ ጦሚናት ማጀሽ ኖ ሳንቲም ኖ ቤት ኖ በቃ ተቆሳቆለ ይሄ ግሬ ሁሉ ምናምን በቃ ከክ ነገር የሚባል ነገር አልሱ ብለውታ በቃ ከሰውነት ተራወጣው እልህ ያዘኝ ወደ ቤት እንዳትመለስ ወይ ተመላልስ ተማርከው ወይ ደግሞ አጎቴ ጋር እሱ ጋር ደግሞ አሸመችኝ እየተዘፈን ያለመርኩ አማርና ዘይ በቃ በዚያ ላይ ደግሞ ያም ጥቂት ተለቀፍ ነው ደግሞ አስጠለኝ ስንፈት ተጫነ በቃ ይሻል ነበር እኮ የሚቆርጭ ያን ተራራው እየሰለጠፍ ቦታ እንደለመድኩ ግን ደግሞ እዛ ማለት ተቀምጦ መማር ነው ይሻላል ከዛ በኋላ አጋጣሚ በነገተው ተዝይረኛል በጣም ነው የሆነ የተርኩኝና ልጅ ያበሰች ግን አከታሽ ነው ደምየለኝ በቃ ጨመረ ይወራል ተጨመረች ሁለቱም ዳቦሎ አተኛ ከጎረቤት የሆነ ልጅ አልበላ ብሎ ማለት ነው እንግዲህ ምን አለ ነው የሚታበለኝ ይላል እኛ ቤት ኮስ ነው እንግዲህ ምን እየተደፋ እርጎ ምናምን በየጊዜው ዶሮን የሚታደው ዶሮን ይላል ፍየሉ ያሁሉ ምግብ ያለው እኮ ነው እንዲበራ ነው ራብ ምን ማለት እንደሆነ ያወቅኩት ነው ይሄ ረሃብ ሃንገር የሚባል ነገር አሁን ለሱ በጣም ማዝረዛው እና እኔ ማይቶ ይሄን እንደዚህ ነበር የሚደፋው ወተት እየደፋ ነበር ያለው ጋብሬ ነው ምንም አይመስለኝም እርጎ ቀርቦልኝ አንዳንዴ ወተት ካልሆነ ይሄ ወተት ሄደን ያረጋው እሱ ካልሆነ ያለው ማለት በጣም ይወርድ በጣም ግፍ በቃ እናቴን አክብሬ ያላተኩ ማለት ይችላል በጣም ነው የምትወደኝ ግን ደግሞ እኔ ታዝዥያ ምናምን እንደሌላ ሰፈር እንጨት ለቅሚ ምናምን አይደለም በጣም ተቀበኛ የሆነ ነገር ተልኬ እንትን እንታላለሁ ቃል አስገባታለሁ እርጎ ከሌለ ዛሬ ወተት ካማረኝ እርጎ እንዲወርድ ይመጣል እሺ ያን ነገር ካልተሟላ አንዴ ተራራ ነው ብያለሁ ቆሎ ይቆላልሃል ተብዬ ሆነ ቆሎ ሄድኩናት ይዤ መጣሁ ብረት እንጣል ከአያታችን ተሸክመኝ የታለኩበት የለም ተባለ ወሰድኩና ወደ ገደሉ ተራራ ነው ቸመራ ነው የሚደርሰው በዚህ ልክ ይገረፍ ነበር አሳምነው ምትባል መግለጫ ነበረች ከዛ ቀጥታ በዚህ አይነት መንገድ 9ኛ ክፍል ገባ 9ኛ ክፍል ሁሉ ቻሽ ማውራት ያቺ ነገር ነገርኛ 9ኛ ክፍል ገባ የፍቅሯን ጉዳይ ነው እመጣላለሁ በቃ ይሄ በጣም ቻለኝ ነበር ታከራይ ተተማርኩ ተባል ከዛ በኋላ መከራየት ጀመርኩ ልጆች በጣም ጥሮች አድርጉ ልክ አንድ ቀን የፍቅሩን ጉዳይ ናካልከኝ እንግዲህ በቃ እንደዛ ሆኖ ግን በትምህርት ተማር ማለት ነው ዘሆን አንድ ልጅ ብቻ ነው የበለጠ ፈርስ ሴሚስተር ላይ በዚያ ላይ እኛ ክላስ ተሰብስበው ከየትምህርት ቤቱ አንደኛ የሚወጡ ልጆች ናቸው በአጋጣሚ ነው ማለት ነው እንደውም በስቷል ይባላል እና በጣም ግን በዛ ቻሌንጅ ውስጥ ሆኜ አንደኛው ስንተኛ ነው ታለች በመጀመሪያ እንግሊዘኛ ሳወራ ታላቀቷ በጣም ብዙ ነበረች ያቺ የሆነች ልጅ ወደድኳት ልጅ ታላቀቷ በጣም ብዙ አንድ ክፍላችሁ አንድ ክፍል አለ ታላቀቷ አንድ ክፍል አለ እኔ አይክል ክላስ ነኝ ታላቋ ደግሞ ኤነች እሷን ትመስለኝ ብቻ ተንታታለች ታላቋ ሲመሰለች ብቻ ታላቋ ከኛ እንትን ነች ሽፍት ነች በሽፍት ነው ማለት ያቷት ይኮን ታላቋ ያቺኛው ግን አላቃተም ታላቋ ጋር ተግባባል እና ናሲ ስደበኝ በእንግሊዘኛ ስትለኝ አይላብዩ አልኳት በጣም ቆንጆ ነች ዶኖ እንዲያምች ነው እንደዚህ
ካራክተሮች ነው ታላቀቷ ማለት ነው ታናሿ ምንም አትወቆ ቆንጆ ነች በኋላ ኦፍ ኮርስ ፍቅሩ ያመጣው ቆንጆና የታችኛው ብዬ ማስበው የታናሽቱ ታላቋ ግን በጣም ቆንጆ ነች በጣም ወጣ ያለ ማህበረሰብ ከማህበረሰብ ወጣ ያለ ባህሪ ያለው በጣም ሰለጠንኩ የሚል ሰልጡን ነኝ ብላ ነው የምታስበው ፊልም ነው የምታየው ቤተሰቦቿ ሀብታሞች ናቸው እዛ አካባቢ ካለው ከከተማው ሀብታም ናቸው ወንድሞቿ ምናምን አሜሪካ ካናዳ ምናምን ያሉ ናቸው አለባበሷ ምናምን በቃ ወጣ ያለ በዚያ ላይ ዲስተርባንስ በቃ ይሄ ኖይዚ በቃ ቀውጥ ሆነች ተማሪ ከዛ ሳቀች እንግሊዘኛ እንዳስተምራት ፈለገች ከዛ በጣም በቃ እንግሊዘኛ በደንብ ችለን ሳይሆን አንድ ሲሳይ የሚባል ልጅ አለ በየቦታው የምናወራው እንግሊዘኛ ቆሞ ተቀምጦ ነው የሚለው ጆርጅ ማለት ጀመረ እሷ ደግሞ እኔ ጆርጅ ቡሽ ነበር የአሜሪካ ፕሬዚዳንት እና ብዙ ክፍሎች ናቸው ኮምፒውተር ተብያለሁ ቆሞ ተቀምጦ ይሉኛል ጆርጅ ይሉኛል ማይልሽኝ የለም እና አንድ ቀን የእህት ማማች መሆናቸውን አላውቅም ይሄን ልጆቹ የጎበዙ ነበር ብዙ ነገር እየተወጣጣ ነበር የተሳሳተ እንትን ያደረኩት ምን መሰለ ሁለቱንም ፈረቃ መማር አለብኝ ምሳዬን ሳልበላ ሌላ ክላስ ነው የሚወጣቸው ማለት ለትምህርቱ ነው ወይስ ለትምህርቱ ነበር መጀመሪያ ነው በድንገት ከልዛች ልጅ አሁን ከምልልጅ ፍቅር ነገር ኃይለኛ ፍቅር ነው በነገር ሳይተላል በለው ምን በለው ብቻ በቃ መስመሪን ያሳተ ነው እነሱ ክላስ ድንገት ቁጭ ይላል መጣችና ተረጋግጣ ተቀመጠች ይሄ ፈረቃው ላይ ማለት ነው ያፈራችና ፈረቃ እኔ ምን አለች ለምን ነው ሰዎች ጆርጅ የሚሉ እውነተኛ ስም አለች ቃል በቃል አረሳው የሚታወቃው መጀመሪያው ፍቅር ያው ሰዎች ጆርጅ የሚሉ ለኔ ስታይል ጠይም ጥቁር ኢትዮጵያዊነት ወይም አፍሪካዊነት ኢትዮጵያዊነት ያስመስለኝና ለሴቶች ደግሞ ያለኝ አመለካከት በጣም ዝቅተኛ መሆኑ እንዳያቶች እንዳባቶች ለኢትዮጵያ እንዲያስመስለኝ ከነጮቹ ቢለየኝ በሌላው አስተሳሰብ ያው ፈረንጅ ነው ውስጥ ይህን የተረዱ አንዳንድ በሳል ሰዎች ስሜን ጆርጅ አሉት ተገርማለ ጉረኛ አለች አይ የጎረርኩ አይደለም ምን አልኩት እኔ ምን ሻፈ ኬሚስትሪ በፕላዝማ ነበር ያኔ የምንማረው የ10ኛ ክፍል ኬሚስትሪ በድንገት እንትን ተብሎ የኬሚስትሪ መማር ደስ ነበር አረችን ሴት አፈቀርኳት በእናትሽ በጣም ቀልጣፋ ነበርኩ ይርማል ዋታለች አፈቀርኳት አንተ ሰል እንዴት ተፈቀራለህ ኮንሴ ነው ባሉ በዙሪያ ስንት ቆንጆች ይያሉ ስትል ትክክል ያያዩዋትና እኛ ያያለን ማለት ነው እንዴ ውስጥ የተረጎመ በቃ በዛው ልክ ማንበብ ሲጀምር የሷ ምስል ነው ያለን አለቻ ምሳዬንም ትቼ መግባት ጀመርኩ እነሱ ክላስ በቃ ሁለቱንም መምራራት ደግሞ ስለሚወዱ አይከለክሉም አንድ ደበረብዬ ትቼኩ ሳላናገሩ ደበቀው ተመለስ እያለኝ ነው በቃ አልሰማሁም በቃ ፍቅር አውሮኛል ዝና ኛኔን በዛ ጆርጅ ነው የሚባለው ድራማ ላይ ይሳተፋለሁ ሚዲያ ላይ ይሳተፋለሁ ሶሻል ነገር ሶሻል ላይ በጣም ትንሽ ሰላሌ ኮሜንት ሰጣለሁ ይሄ የተማሪዎች ህብረት አባል ነኝ ጎበዝ ተማሪ ነው ተብዬ ነው ተምለው ይሄ ነገር አጨናነቀ በቃ ጦስኩ ከዛ በሸከም አቃት አቅሶ ነው መሰለኝ ተመለስ እያለኝ አልመለስም አልኩት ከዛ አልሰማው ያው ፈተና ነበር ብላ ነበር የንቀት መሰለኝ እንደው ንቀት መሰለኝ ስመለስ እንዴት አድርጎ እንዳጠናኝ የተረገመ ሰው አትገባም ማለት ነው ፈተና ናቸው ከወደ ግቢ አትገባም ትናንትና እንትን ብለኝ ነው ቸኩዬ ነው ላጠና ነው ምናምን ተረደኝ ለማሳመን ሞከርኩ ብናባል ማለት ብታሰርክ ምን ትሆናለሽ ከልብት ምን ትሆናለሽ ሰው በቃ ታፎ አይዱ ዳርጀት ሰዋት ምን ትሆናለሽ አንተ ስለዚህ ጋር ተማርኩ ምን እናገኝ መሰለህ ምንም እኮ በተውስጥ መጥቶ ይኮ የሚገርም ምለው ነገር ማለት ነው ምንድነው አንተ እዚህ ጋር ምትከልክልሽ ምንም ትጎደው ስንስን ስሙር ነው ስሙር አቶ አቢሊ ይባላል ግርማ ሞገስ ናቸው ይወዱኛል እና ቢሮ ወስደዋል ማለት ምንም አላቆኝም ፈተና ነው እንደኛ የሚወጣ ተማሪ እንዴት ይለብሻል ይሄ ብቻ ነው አረ በቃ ይቅርታ ማለት ግባት ተፈተነ ምን እኔ በጣም ማዝነው ግን ያን ቢቆርቁም ወይ የሆነ ዲስፕሊን ነገር እንደዚህ ምንም አላለኝም በቃ ያዛትንስ በቃ እኔ ምንም በቃ ማድረግ ምንችል ነው ተሰማኝና በጣም ተሰሰ ከዛ መምራና ይከለክሉኝም እገባለሁ ማራለሁ አንድ አለቃ የሆነ የሚያምነው ነገር ነበር በወቅቱ ወይ ደግሞ ከሷ ፍቅር ያለው አትገባ ማለት ከሱ ጋር ግብግብ የላችን ጋር አይሰው አሙቀ ተማረው አሙቀ አው መሰለኝ ዝም ብሎ ሰው እንደማወራው ግልጽ ነበር ከዛ ቀጥታ ፍቅር ያዘኝ እንደሆነ ነበር ማንና ነገርኳት
በሚገርም ሁኔታ ነው እውነትም አራዳነች አሁን ሳስበው በዛ ዘመን እሷ 10ኛ ክፍል ነች ኮርስ እድሜዋ ምናልባት በእድሜዋ ነው የምትገባው 16 17 ነው ማለት ተማሪዎች በዛ እድሜዋ ግን አስተሳሰብ በጣም ይገርም ነበር ዘመኑ ይቸቤት ነው እና ሰው ይሄ ልጅ ያለቀለት ይቸቤት ሲሉ ነበር እና እሷ በጣም እንትንባት ነበር እንደ ማንም ማርያም መቅደላዊት ነው የሚያዩት በቃ ይሆን ስሟን ያጠፉት ይሁን ከውበቱ የተነሳ ጎልቶ ይጣይሁን እውነት አድርገው ይሁን አይሆን ነው ያንተ ሊጠረጥሩት አይ መጠርጠር ሳይሆን አንዳንድ ሴቶች እየመጡ አረመና ተሳጋታ እየተባለ ነው ተው ቼዲስ ነው ዘመኑ አስታውስ ያቀድም እስራኤል ናባተር ይደሙልና አስታውስ ቼዲስ ነው ይለናል አለ ገና ሲጀምር ሰላም ሳይለናል በጣም ነበር እንደ ጭራቅ ቼዲስ ያኔ ታስታውስ ዘጠና ቤት እኛ ትምህርት ቤት ገዛ ገጠር ያለው እዛኛው ጮርባ ያለው አንዱ መጥቶ በጣም የሚያመሰው ቼዲስ ያዘን ብሎ አወራ ዘንዶዋን ታቅፋ አጭፈረበረች ከኔ ጋር ተኛች ዘንዶዋውን ይዞኛል ይለና በቃ ዘንዶ እንደሚባል ይሄ መጽሐፉ ላይ ራሱ እንግሊሽ መጽሐፍ ላይ ምናምን አይ አም ኤሊስ አይ አም ዳንጀረስ ነው የሚለው የሆነ አስፈሪ የሆነ የጠፋው ካንተ ምስሉ ምናምን በጣም ነው የምትስለው ልስደነገጥኩ እንደዛ ሲልና ግን ቢሆን በጣም ሶሻል ብዙ ታሪኳን ታውላይ ነበር የፍቅር ታሪኳን ምናምንና ይብን ከሆነ አስተማሪ ፍቅር እንዳለ አሁን ልትነግረኝ ነበር ከዛ እህትሽ ናፈቀባት አንቺ ሰጥተሽ ይሁንላች ችግር ይሆን ትምህርትን ተዘናጋማ ዛሬ ሴቶች የሚከተሉ ዝናን አይተው በትምህርት ጎበዝ ነው ብሎ ትምህርትን ስታጣ ይታወቃለች ማንም ዞር ብሎ ያይ ምንድነው ተስፋ ገበሬ ሆነ ልቀር ነው እዚህ ልታርስ ነው ወይስ በትምህርት ደናደጃ ነው ነገ የተሻለ ህይወት ለመኖር ሚስት ፍቅረኛ ትምህርት ቢሆን መልካም ነው የኔት ግን እየተሰለውንች እንደዚህ አትደርሳ ምናምን አለ ደውል ቤታችን ስልክ ነግራለሁ አለች ሞባይል የለም ያኔ ሞባይል አይቻላቅም በቲዮሪ ነበር ሞባይል የሚባል ተንቀሳቃሽ ስልክ አለ የሚባል በሰማው ሞባይል ባይኛ ያዩት ማይሰራ ቀፎን በ2011 ዓመት ነበር 11 ዓመት ተማሪ ያለው ከዛ እንደዛ አለች በጣም ገረመኝና አንድ አብዱ የሚባል ልጅ ነበር አብዲ ምናምን የሚባል ሱቅ ያለው ሱቅ ያለው ከታሪካችን ውሏችን ምናምን ነገር ጆርጅ መጣ ምናምን ያለ ይስቃል ገረስ መጣ ደወልኩ ስልኳን ተቀብያለሁ ከህቷ ወሳራ ደግሞ ሰልፍታ ነሰው አረባ ማን ልበላለች ራሷ ነሳችሁ እሺ ጆርጅ ነኝ አለች አልኳት ማን ነው ጆርጅ አለች ጆርጅ ነኝ ይስልክ የታገኘው አለች ታጣጣፈረች ደግሞ ኮሳብ ልጅ ምን እንደነካ ምን እንደ ሰይጣን ያዘን እንጂ አሁን እሷ ጋር ፍቅር ምን እናደርጉ እሺ በተለይ ሰላም ጋር ምናምን ዘጠነኛ ክፍል ነበር ከዛስ ቡናውን እስኪ አምጣ እየጠጣን እናወራለን ቡና እየጠጣን እናወራለን ከየት አገኘው ስልካችን አለች ያውልሽ የወደደ የተሸሸገ አመጣው የሚባል እንደዚህ ነው ደግሞ በድምጽ ከበድ ያልኩ ነው ማውራት ሞክሬያለሁ ጉረኛም ነበር ኮርስ ማለት ይችላል ለነገሩ እንዲጎረድ እርሳን የኔ ለማድረግ በጣም ብዙ ሰዎች ደግሞ ይወዷታል በሚስታቸው ለማድረግ የሚያስባሉ ፍቅረኛቸው እንዲቆም የሚያስባሉ አብረው ቃቃ የሚጫወቱብሽ ነበሩ ተስናከሱብኝ አንድ እንደውም ዘመዴ ነው እኔ ብዙ ነገር ደንታል ነበር የሚገርም ነገር አነብ ስለማነብ ነው ያኔ የሆነ ኦሾን ያኔ ነበር ደግሞ አንድ ሀብታሙ የሚባል ነበር ያበላሽ ያው እንግዲህ በዛ አካባቢ በጣም መንፈሳዊ ሰው ነው ሆኖ የጎንደር ሰው ስትሆን ቤተክርስቲያን ተመላለስ ምናምን ነው እሱ ግን ምን ይሰጠኛል የጆባ እምነት የምናምን ምድረገነት የሚመጻፍ ይሰጠኛል የኦሾ የሊቼ በዛ እድሜ ማራዛፈት ይመጣና በቃ ማውራት ታሪክ ነው ስለ ፍቅር ታሪክ አንዳንድ ያወራራል በእድሜ እኮ ነው ያኛው እሱ ቤት ነው ብሎ መምህር ነው እና አሳማም ስላለ ዘካሪ ያሰልበለ ምናምን በቃ እሱ በጣም እንደ መምህር አሁን ላይ ሲሆን ተከክል አይደለም ግን አዳዲስ ማናውቀው ነገር ያሳውቃል ማለት ነው ምን ልል ነው በጣም ማወራው ነገር በጣም ከባድ ነበር ከዛ ስልካችን ከየት አገኘ እንደዛ እና ምን ልርዳና አለች ምን ልበላት አራላባ ምን ማጥላት እንደስተፈራለ በጣም መፍራት ጀመርኩ እንደምዘባል በቃ ብዬ ዘጋው እዛ በኋላ አይ ዛሬ ትምህርት እንዳለ ጠይቅሽ ብዬ ምናምን ስለያባል ዛሬ እንትኖች ቀን ነው አሉ ይባላል ነው ፈንክሽን ነው ቀን ይሄ ዶርኮ ልክ መንገድ ላይ ሳይት እንዴት ይደዛ በኋላ አቀቀት ነው ቆይት ነበር አቀቀት ያወራ ምናምን በጣም ፈታነች ምክ አንዳንዱ ያቆም ምክር ነግራል አንዳንዱ ይቅርብ ይላል አንዳንዱ አንተ ምን አስበው የዳልጃ ለነሱ እኮ መኪናው ልቆ አላቸው በዛ ላይ ከተሜ ናቸው ይላል ፕላስ ራሴ እንደምመስለው እኔ የገጠር ልጅ ምናምን መጀመሪያ አካባቢ የሆነ አብሮኝ የሚከራየው ልጅ
እንትን አለባበሱ ይገርም ከሱዳን ከሚመጡ ጨርቆች ልብስ ምናምን የሚመጡ ያው ሱዳን ላይ በዛ አርጎ በሁመራ አርጎ ይገባል ልብስ ያ ጎቴጅ አብረን ነው የተከራየው እና 10 ወርቆ በቃ እንትን በቃ 10 ማትሪክስ ላይ ተለቀቀ ወርቆ አይባል አሁን ዶርስ የተሻለ ነው በቃ እና የሱ ልብስ እየለበስኩ ነበር ለካ ሳም እንደዛ በጣም ተጣቀቀኝ ነበር ከዛ ስንላይ ጠፉ ጭራሽ ኪራዩ ምናምን ተከራይተና 15 ብር ለሶስት 15 ምን ነው የነበረው ምግብ ማን ያብስል አንድ ቀን ጦም መጥቼ ጭራሽ ምግብ የለ እነሱ ይሉ ሶስት ነው አንዱ ሬዲዮ ይጠግናል ዘመድ ነገር አሁን እንደምን ከሚሻምበል ወርቁ መስሎኝ ነበር ዘመድ ነው እሱ ያንኛው ደግሞ በቃ አራት ሴቶች አሉ እንጀራ ጋግር ተብዬ ተሸክሜ መጥቼ ይጋገራል አራቱን እነሱ ማብረው ይበላሉ ያልቃል አንድ ቀን ስመጣ ምን ያህል ሊጥ ብቻ ነው ከዛ ብረድስ ሲሉ ሞከረ ነው ወይ ቆን ምን ይበላል ስንብር አከራዩ ጋር ምን ለመጣስ ምግብ ይበላሉ በጣም ቆጣ ያለ ባሪ ነበር ይሆን ከዛ ምንድነው አሉ ራበኝና እንትን ናንጀራ እንብላና ውጭ ግጥማ ኮንቶር ፈቀም ያደርግልኝ የብረት ምጣድ አለ እሱ ምን ይሰራልኛል አልኩና እንትን አልኩ ተውኩት በቃ ኑሮናቻ ነው ማጣፉ ጭራሽ ኪራይ ከፈላም ከየት አግኝቼ ብር አይሰጠኝም ይያል ያይሞን ታሪክ በዚህ ወኮላ አስገባለ ይያል ኪራይ ከፈልና ሲለኝ የለኝም አልኩት ያለውን በሙሉ ዘግቶብኝ ወጣለ አንዳውን እንጀት እንደደ ሜዲካል ዶክተር ነበር እነሱ ነበሩ ጓደኞቼ ደግሞ ለማስጠናት ነበር የሚቀርባቸው እንደማጠናት እንግሊዘኛ ለመለማመድ ግን ደግሞ ይወዱ በእውነት እንደከይ ከብዳቸው ካልተለማመቀው ነገር ዶክተር ሆኖ ሜዲካል ኒማር ነበርና እሱ 50 ሳንቲም ሰጠኝ 50 ሳንቲም ማለት ሻይ ትልቅ ዳቦ ነው ያን ከበላ በቃ እስከ ምሳ ድረስ ነው እስከ ራት አይደለም እሱ ጋር አድራለሁ እሱ ጋር እንትን እንላለን ብዙ ነገር እናወራለን ስለ ፍቅር ስለምን እናወራለን ይገረማል ከዛ ዛከው ተዋራ ደግሞ እንደገና ኮርስ ዘመድ ጋር አደረው እሱ በጣም ቻሌንጅ ነበር ማንም ጓደኛ እንደታመጣል ሲሆን ሰጭኝ ማለውና በጣም ቻሌንጅ ማስበው እሷ ነው ከዛ አንድ ቀን ደብዳቤ ጽፎላት ዳልሽ ወለተሽ ግማሽ ብዬ እየጻፍኩ ጊዜ አላረክንም የቆንጅነሽን ድምቀት መቀነስ ይሆንብኛልና ያው እንግዲህ ምን ልልሽ መሰለሽ ሼክስፒር እንኳን ምን ብሏል መሰለሽ ስለ ፍቅር ማያ ፍቅር ከሳያችሁ ማይሞት ሰው አሳያችሁ ብሏል እኮ አንቺ እንግዲህ አሌክሳንደርን ዘግሬትን ፍቅሩን አስፈጥቶ በጦርነት ያንበረከከው ኃያሉ ፍቅር ብዙዎችን ነገስታትን ጉድ ያደረጋቸው ኃያሉ ፍቅር ሳምሶንን ክብሩንና ጸጉሩን ያስላጨው ትልቁ ፍቅር እኔም ጋር መጥቶ ተጣልቋል ውዴ ምን ደብዳቤ አነበብኩና ባንተ ነበር መብራት አልነበረም እንደዚህ 1998 ድረስ ደልጊ ላይ መብራት የለም በኩራዝ ጄኔሬተር ነው በኩራዝ ነው የሚመስለው በኩራዝ ካጣጥኩት እንደገና ነበር እንዴት ኒ ስንት ኤፍኤም ላይ ስሜ የሚጠራ ሰው አንደኛ መውጣ ሰው እንዴት ሴት ልጅ ትጽፍልኛለች የሴት ልጅ ጻፍ ይወርሙ ጉራይንኩ አስመለከ አቃጥሎ ቆርቀሮ እንደገና ደግሞ ሌላ ቃል ጻፍኩት አንድ ግን እነዚህ ቃላት ተጠቅመው አሁን በዛ ሰዓት ላይ ነው ስለማንቢርን እኮ አውቅ ነበር አልኩ እንኳን እነሱ ነኝቸን እንትና እናነብ ነበር መጽሔቶች ንግስት መጽሔት ይመጣ ነበር ሎሚ መጽሔት ጽጌረዳ መጽሔት አስተውሳለሁ የፍቅር ቃላት ምናምን አነብ ነበር የሚገርም ነገር ማለት ነው ዮሐንስ አድማሱ ያን ያንብየው ነበር ባለፈው ግጥም ሳነብ ነበር አይቼው ገርሞኝ ነው ያን ቁጭ ያነበው ነበር ብዙ ፊክሽኖች የቆንጆች ያነበኩት ያን በርካታ መጽሐፍት አነብ ነበር ይገርማል ከዛ እኔ ምንሽ ስምሽን እንደዚህ ብለው ይሰየሙሽ እስካሁን ስማን አልጠራም ተሳስቼ እንዳልጠራ ችግር ላይ ፈጠር ድንገት ደግሞ ማንንም ያውጣለጥለ ስምሽን ማን ቢነግራችሁ ነው እንደዚህ የውበት ልዕልትና የውበት ሰገነት መሆንሽ እንዲህ ብለው ይሰየሙሽ ምናምን ብዬ ደግሞ ጻፍኩና ደብተር ላይ አስቀመጥኩ ደብዳቤ ጻፈ ተብሎ በቃ ትምቲቱ ክላስ ውስጥ መጀመሪያ ቀውጥ ነው ክላስ ዲት እንደደነ ይስቁብኛል ይተቋቋሙ ወደ እኔ ይዞራሉ ደንዝዣለሁ ምንድነው ማለት አንዱ ቀረዶ ቆሞ ደብዳቤ ማናውጥ ምናምን አለ ሾክ ሆንኩ እንደገና ተናደጃውን ቀላድኩት ማለት ሌላ ጻፍኩና የ1998 ግንቦት አንድ ነበር በነገራችን ላይ ግንቦት አንድ ደግሞ የተወለድኩበት ቀን
እናቴ ወይ ግንቦት አንድ ነው አንዴ ትላለች አንዴ ሁለት ትላለች በደንብ አይታወቅም ብቻ የግንቦት ልደታ ነው የዝም ብዬ ባላላከብ ተንሳፈን በቃ ፍልስፍና ውስጥ ጨምቀን የፈጣሪን ሁሉ እየተጠራጠርን አንድ ፕሮቴስታንት ደግሞ መምህር ነበር እሱ ደግሞ ፕሮቴስታንት ነው እያለጀነጀነኛል በብዙ መልኩ ከአካዳሚካሊ በቃ እየከበደኝ አይምሮን እያጨናነኩት ነው ፋይናንሻል ፕሮብለም አለ መኖር ምግብ አዘጋጅቶ መብላት ትልቅ መታከት ነው በጣም ሳሳት የራሱ ተማሪዎች አሉ እነሱ ጋር በትንሽ ጥያቄ መበለጥ ራሱ ሞት ነው በብዙ ነገር ሉዝ እያደረኩ እየቀጠልኩ እየቀዘው በጣም የሚገርም ዘመን ነበር ከዛ ልክ የግንቦት ልደታ ያለበት ጻፍኩና ቤታቸው ተረጋግጦ ደጅ ላይ ንፍሮ ምናምን ዳቦ ምናምን ተጥሎ ነውና እንትን እየተባለ ነው እሷ እዛ ቁጭ ብላለች በቃ ፈክታለች ልክ ፀሐይ ስትይሳ እንደማየት ተስት ላይ ነው እንደምትመልሰው ደፍራታ ፀሐይን ደፍራታ እንደዛ ሆነች እና ስታይ ማለት ነው ላከች ሲስተር አፋሽ ይሄት እሷ ራሷ አይና እንዴት ነው የሚለው ሳይንስ ጋር ክላስ በታይማሽ ይሄ ይጅለል ነው ነው ያለችኝ እሺ ደብዳቤ ማለት የሚሰጣት አራዳቸው መጽሐፍ ጋር ገብቼ የሳይኮሎጂ መጽሐፍ ማይረባ መጽሐፍ ነው ኮርስ አሁን ለጻጽሩ ሰጥቷ ታበባ ማይረማስ አያው ታስቀመጠችው ተመለስ እንዴት አደረግሽ ወደ ምን ይልክ ከዛን ጀምሮ መፈትሽ ነው ለሰዎች ግን አወራ ለመመሮች ምክትል ዳይሬክተር ነው በጣም ነበር በቃ ሰዎቹ ነበር ተሽፈረታ አውቲክስ ደሞ ለኔ ያላችሁ ከበርና የሆነ እንግሊዘኛ አስተካክለች ምን ዘቦና በቃ ሲያስተምሩ አንዴ ተዝብለኝ ናውጥ ልብ የለም የባይል ነው ስለ ልብ ያስተምሩ ኦርጋኒዝም ምናምን ነው ለካ አብራራላችሁ ከዛ ሸቦኛል በቃ የልብ ነገር በጣም ይከብዳል አልተዘጋጀው ናውጣ ይችላል ወጣው ጎኦን ማለት ተቀጣጥል ማለት ወቅቱ ግን ይሄን አንደርስታንድ ሪዛልት ይከባል ማለት ተቀመጠ ገላገሉኝ አልኩና ወጥቆጭ እና በጣም ነበር የሚመክሩኝና ማንነች ጎበዝነሽ ጎበዝ ከሆነች ኦኬ ግን ደግሞ አንተ ትምህርት እና ድሮሳቸው ነው ያ ሙሉጌታ ነው ደግሞ ከማራቴ ክላስ ነው ያለው ሰባተኛ ክፍል ማስተማር ወደ ጮርባሲ ሸማራ አስተማሪ ጮርባሲ አስተማሪ ደልጊ ደግሞ ዘጠነኛ ክፍል ድረስ ተከትለው ይወጣ እንደዚህ ማለት አንዳንድ እኮ ሴቶች ከባድ ናቸው ወደፊት ሆነ ሴቶች የሚያኮራው ፈተና ውስጥ ይገባሉ ወደፊት ደግሞ ቆንጆ ይሆኑ የተሻለ እየተማረች እቺ ምንም እኮ አይደለች ምን ያደርግላል እኛ ጋር በፊት ፍሬሽነስ እናስተምራለን አንድ ጓደኛችን ለከባለ ተዳማታ ግን ባላውቋት አይደለምና አላወቀም ማለት ውሃ ተሰጣዋለች ሰው ወንድ በቀናስ ያፈቀረችው ነው ከነሱ አንድ ቀን አበባ ይዞ መጣለ ሳቀችበት ከዛ ባለው ፎቶና ይሰርጋቸውና መጣ እንደዚህ ያሳየቻል እና የሳቆሉ ያፈቀሩና መስለ ልጅ ታወጥ መርተናል የት ይሰማልና በቃ እንደዛ ከባድ ነበር ሃይስኩል እንደዚህ ታለፈ ዘጠነኛ ክፍል እንደዚህ ታለፈ 10 ስንኩን የበለጠው ወሰዱ ቆመራመት ተራራቅ እየተቀባበረ ጓደኛዬ ራሱ ሌላ የሆነ ችግር ፈጠረ መሰለኝ የሆነ ነገር ነው ነገር ምናልባት አሁን ለሚዲያ ማይመጥን ነገር ይችላል ግምትም ስለሆነ ሳስበው ለካ በጎን የሆነ ነገር ነው ይወዳታል ለካ እንደሚወዳት ነገር እሷ እንዴት ነው ግን ይሄ አሁን ለምሳሌ እሷ ምን ነገር አይታይም በፊት እንጃ በቃ ያው ያስትሪስ ታይትል እንቅጣለች እና ስቲል ኮበናት እንጃ ስለሱ ያለው እንትን አው መምሩ ብሏል እኮ ሴቶች ይሉበሉ በምን ታቀርባሉ ግን አንዴ እዛ ቆጨው ካፌ አጋጣሚ ካፌ ለካ የድሮ ጓደኞቿ እናት ነው ያለው እንደው አጋጣሚ ሰሰይ ነው ልካውን ለማወራው ከመጣች ልክ ስታይ እንዴት እንደደነገጠችና እንዴት በራልፋ እና ስታይ በጣም ተፈራ ያኔ ማለት የሚመስጥ የሚያዝናና የሚያስተምር ነው እንግዲህ ታሪካችንን እየሰማችሁ ዝም ብላችሁ መመሰጥ ሳይሆን ከስር እየገባችሁ እናንተም በሐሳብ አስተያየት ሞቅ እያደረጋችሁልን ሰብስክራይብ ማድረጋችሁን እንዳትረሱ አብራችሁን ቆዩና አስረኛ ክፍል ድረስ የሷ ምድሜ እየጨመረ ውበቷም እየቆመረ እኔም የሆነት እየተራዋት ነው ግን እንደዛ እያለ አንድ ጓደኛዬ ነበር አስረኛ ክፍል ማትሪክ ፍቅረኛ ነበረች
እና ማትሪክ ወድቃብኝ ወይ ወደ ጎንደር ወይ ወደ ከተማ ሄዳ እንዳላጣት ያልጨነቃል ኦፍ ኮርስ እነሱ ፍቅረኛሞች ነው በቃ ፍቅረኛሞች ነው እድሜያቸው ስንት ደርሶ ነው ፍቅረኛሞች ነው ታይጎር ነው ግን በተቃራኒ እሱ ማትሪክ ወደቀ እና ወደ ፕሪፕ ሳልቀረሱ አለፈች በአጋጣሚ እኛ ክላስ ተመደበችና ቆንጆዬ ነች በስሱ ነበር ነው ልጁ ግን በጣም ጓደኛ ነው ከዛ ምንድነው የሆነው ምናምን አለች በነገራችን ላይ ሳይለኝ ያተመረችና እኔ ምን ልሻልኳት በቃ ታሪሽ ወደቃለሁ አዎ አለች ጓደኛዬ እንደሆነ ታውቂያለሽ በደንብ ነው አውቀዋለች እና ጓደኛዬ ደግሞ እሱ ታብቀልኝ ስለዚህ እኔ ጋር ነው በቃ እሱ ትንሽ በሙሉ ለኔ ተቀብያለሁ አብረን ሁሉን ተኛለን ምናምን አልኳት እየቀለድኩ እሷ በጣም ቀልደኛ ነበረችና እሷ አሳለች ያቺ ምትወራው ምናምን አለች አሁን ስናወራበት ነበር ማለት አይ እሷማ በእናትሽ እኮ ያው ማወራችሁ ነገርኳት እንደዚህ በቃ እኮ በቃ እኔም እየፈራኋት ነው ያልቀርባት ምናምን ፈራታለሁ ምናምን በዛ ላይ እሷም ያኔ ያለ ፍቅሩ ያላት አይመስልም ምናምን አልኳት ከዛ በቃ አንድ ነገር እናደርጋለች እኔ ዲዋራ ካንተ ለጠፋለሁ እሷ ትቀናለች ከሷ ጋር ትሆናላችሁ እናስቀናታለን ብላ እሷ ባለችበት ታዞረኛለች ሻይን ጠጣለን ምናምን ከዛ ፒፕል ምን ያላራ የተረገመ ሰው የጓደኛው እሺ የጓደኛው ሚስት ምናምን እንትን እያለ ነው ምናምን በቃ ይነግሩታል ልጅ ደግሞ በጣም ዘመናዊ ሰው ነው ስፖርተኛ ነው ምናምን እኔ እንደታም እንትን ልጅቷ ቆንጆ ስለሆነች ከመምራን እስከዛ ከፍ ያሉ ተማሪዎች አስራለሰው እንትን ይባላል እና ልጆች እኔን በቃ በመጥፎይ ነው የሚበተኝ ወይ እንደ እንትን እንደማንም ስለሚያውቁ የሆነ አጃቢዋ ሆነ ብሎ እሷ ምን አለች አሁን እኔ አንተ ጋር መቀጠል አንደኛ ለባሌ ጥሩ ነው ሁለት ማለት አዘይንድ እንትንም እያንመጣን ሰው ጋር ማለት በተለይ በሷ በኩል የሆነ ፍቅር ይችላል አንዴ ኤችቢኤስ ምናምን ሁሉና ማለት ነው ኤችቢኤስ ምናምን ፈራ ተመርበል ያላቀም ነገር ኤችቢኤስ ቦክ ኤችቢኤስ ስለፈራም ሴትም ጋር እንትን አይደለም ነበር በጣም ነበር የምንፈራው እኔ ተመርበል እንዲህ በፈቃደኝነት ሁሉ በጣም የተማርካለ ምንድነው አንተ ምናምን ብለው እንዲህ የሚመረምሩ ነበር ወለምታስ ተማሪዎችን ዛት ምት ይተስ በጣም መመርመር ጀምሮ ተዚህ ያው ትልቁኝ አው ቅርብ ጊዜ ነው 2010 ከኮሮና በኋላ ነው መመር ኤችቢኤስ ለመጀመሪያ ጊዜ ተመረመረ ያው ሁሉ እንደዛ እየፈረው እንደማይዘኝ ማውቃለሁ አልደርስበትም አልነከው ኤችቢኤስ የሚባል ነገር በጣም ነበር መጣ ከዛ እንደዛ እየሆነ ዩኒቨርሲቲ ገባን ሰባዳ ዩኒቨርሲቲ ደረሰን ደግሞ ጎንደር ዩኒቨርሲቲ ስገባ በሰለም ግን አሁን አይ ስልክ ስንደውል እዛ ተጣላ ስልክ አንዴ ዘግታብኝ ሰደኳት ወልጫለች ቢወጣልኝ ነበር የሰደኩት ግን ስድቡ በጣም ማሳሰው ሸም ያስሰደ ለኔ ራሱ የሚያሳፈር ስድብ ስለዚህ እንዴት ነው አንድ ቀን ይቀርታለይኳት ቁጥራቸው በጣም ለዚህ ጉዳይ ጀነራል አወራ ነው ከዛ ምናለን ለምሳሌ ከመስደቡ በፊትም ሻይ ማልጠጣም ቤታቸው ሁሉ የት ነበር እንጂ በፊትማ መጀመሪያ ቤታቸው ሄዳለው ፋም ከጓደኛችን እንላለን አብረን ዞራለን ማለት ደብዳቤው ምናምን ከተጻፈ በኋላ ቆይ እየተራራቀን ያኛው ልጆች ምን ያራራቁኝ ራቃት እያሉ ምናምን ያ ብዙ ችግሮች ብቻ ያው ብዙ ነገሮች ታልፈዋል ስለማልቀ ነው ሌላ ጊዜ በጣም ይወራው ይጻፋል በጣም ይገራርሙ ቻሌንጆች ነው ያሳለፍኩት ይብን ትምርትም በዛ በኋላ እኮ በቃ 11ኛ ክፍል ሰው በቃ አሽቆለቆለ የጉርምስናው መጣት መሰልቸት መጣ በተለይ ከሴቶች እሷን ራስ በፍቅር ማጥመድ ይያል ይሄ ጠበሳ ሴዳክሽን ሴቶችን በፍቅር የማንበርከክ ጥበብ ምን ማጻፎች ማሳደር ጀምሮ በቃ እነዛ ደግሞ ለስላሳ መጻፍ ናቸው ይሄ ሃርድ የሆኑ ይሄ ሳይንሱ ፊዚክሱ ማቹ ያስተምር ነበር ኦፍ ኮርስ ዩኒቨርሲቲ ገባን እዛሙኝ ወደ መጻፍ ጀመረ ጽሁፍ ዩኒቨርሲቲ አንዴ ጎንደር ዩኒቨርሲቲ ተጎንደር በሳስ እንግዲህ ሰባዳ ዩኒቨርሲቲ ነች በቃ ዩኒቨርሲቲው ላይ ካለ በጣም እንግዲህ ወንድ ነበር በነገር ላይ በኋላ ታይቀኛል ያስባለው አስምታ ክፍል ይያለው አንድ መምህር አሳይመንት ሰጠ ልቦል ጻፈ ኦኬ ከመዳመጥም ገናም በስምታ ክፍል ነው ገጠር ላለ ሰው ጻፉ እንዳለ ግራ ይገባኛል እና በ16 ሉክ የሚባል ደብተር ትንሽ ደብተር በዛ ጽፌ ሰጠሁት ተደመመ
ሰውየው በጣም ተገረመ። ለሆነ ጓደኛዬ አነበብኩለት፣ አለቀሰ። ከዛ በኋላ ያ ይሄን የፍቅሩን የምን ጎንደር ዩኒቨርሲቲ በዚህ ቫኬሽን የለም እነዚህ ክረምት ላይ ብቻ ጽፌ ጨርሼው ማለት ነው አዘው ዩኒቨርሲቲ እንዲያሳትም ጥረት አደረኩ። ፍርቱና ማለት እንደዚህ ነው የተጸነሰው ነገር ፍርቱና የሚለው መጽሐፍ ማለት ነውና ስለሱ በኋላ እናወራለን ብዬ ተስፋ አደርጋለሁ። ዩኒቨርሲቲ እንደገባው ከአንድ ልጅ ጋር ሄድን። በሩስ ገባ የጎንደር ዩኒቨርሲቲ በሩ ነው የሚያምረው። ውስጡም በጣም ሰፊ ነው። ጎንደር እኮ በጣም ልዩ ነው። እዚህ የገረመኝ ግን ሴቶቹ በጣም እንትን ተቀብተው አይቻላልም። ይሄ ቀለም እኛ ጋር ምንድን ነው ድመት የአጥንት ስትልስ የወጣች መስሎ ምንድን ነው ብዬ በቃ እና ራሴን ያዞረኝ ነበር። ሴቶች የሚቀቡት ሽቶ ምን ስገባ እና ይሄ ጥራታቸው የቆዳቸው ጥራት ለየት አለብኝ። ሱሪ ለብሶ ምናምን በቃ ተደምሞ በቃ የአይን አዋጅ ሆነብኝ። አንዷማ ሚስቴ መሆን አለባት ምናምን እያልኩ ቢሆን ግን እንደዛም ቢሆን እሷ ውስጥ ያለች ማታ ማታ እደውላለሁ። ቴክኖ ምን ነው የምትባለች ኖኪያ የምትባል ኤፍኤም ብቻ የምትሰራው ልጃችን ዩኒቨርሲቲ ገባ ብሎ በ500 ብር ስለገዙልኛል። እሷ ስልክ ነች። በሱ ማልጽፈው የነዛ ዊት ነው ከሰዎች ማግኘታቸው እንትኖች ሜሴጅ ላይ የሚጻፍ የፍቅር ቃላት በእንግሊዝኛ በቃ saying loving you was the great mistake on my life now ሁሉ ይስከታል እና ስቲል እንደዛ ነበር። አትመልስ ስልኩን ያናደው ግጥም አድርገህ ሰላት አንድ ቀን ደወለች። ደውም አትመጥረኝ ምናምን አለች። ከዛ በኋላ በቃ የቀረ ሄደ። እንግዲህ ተመርቄ ስወጣ ዩኒቨርሲቲ ጨረስኩ። እንደጨረስን ስራ ጠፋ። አሁን እዚህ ጋር በ7 ዓመቴ ያለ በ7 ዓመቴ አብቼ ነበር አይደል? በ8 ትዛለች እኮ በቃ ከስመረ ወርሷን ያሰብኩት እዛው በኋላ ይሄማ ቀራ ማለት ተስፋ የሚያስቆርጥ አይነት ነገር ነው። ተስፋ የሚያስቆርጥ ነገር ሆነ። ስለዚህ አባቶችና እናቶች ጸልዩበት ለሁሉ ድግስ ይወጣበት ባህል ወይ ይጠብቅ ለምን ተሰቀለቀ ወጉን ብለህ ነው ወጪውን ብለህ ነው ወይስ ሁሉን ነገር ብዬ ነው? እሺ አይ እንደውም በቃ ማክበር አለብን ማለት ነው። ያው ወረዲ እኮ ተጋብተናል ፍቻ ተደረገ እንዴ ቤተሰብ እና መሀል ላይ አንዳንድ ልጆች ጋር እንትን ጀምረን ነበር እንደዚህ ፍቅር አብረን መዝናናት ምናምን እና አግባይ ሁሉ የሚሉ ነበር ዩኒቨርሲቲ ብዙ ንክኪ የለንም። ኦፍ ኮርስ መሳሳም ሊኖር ይችላል። ከዛ አጎቴ ይዞት ነበር አንድ ወቅት መሀል ላይ 3ኛ 2ኛ ዓመት ተማሪ ነው ዩኒቨርሲቲ ነበር ቤታችን በዶር ያቺን ድሮ ያገባዋት ነው አድጋለች ሜቢ 10ኛ ክፍል ነው የምትሆነው 17 16 ዓመት ነው። ስመረቅ ስራ የለ ተማሪዎቹ የሉ ምን የሉ ጎርምሻለሁ ሴት ያስፈልገኛል። በቃ ፋዘር እንዴት ነው አጋብታችሁ ያላለ ሚስት አለኝ አይደል በቃ አምጥልኝ ያሉ ሂድ አምጣት ተባለ። አትረዳውታ ደብዱ እንደዛ ነበር ግን ራሴን ነው መጣ አልኩ። እሺ ችግር የለውም አልኩ። አጎቴ ጋር ሄድ አጎቴ ማለት ነው የአባቴ ትንሽ ወንድም ቀጥታ ዝናብ ቀን ነው አማታችን ሄድን። እንደገባ እንደናደራችሁ ዘይኔር መስከረም ሳምንት አላቃችሁ አራ ይሄኮ አዳነ ዘሩ ነው ዘሩ ልከኝ ነው የወንድሙ ነኝ ልጅቷን ብለን ነው አላቃችሁ። ምክንያቱም ሳንጠራ ነው በደንቡ በሬታ አድርጎ ይፈታቶ ነው የምትሄደው ፕላስ አላሰበበትም። ፕላስ ደግሞ አበሳጭቷለች አያቷ ጋር ሄዳለች መሰለኝ በቋቋ አላውቅም አለ በቃ ሰውየው ተደናገጠ። ያላሰበው ነው ምናምን ዝም ብለህ ወርዶ ናኒ ነው ችግር የለውም ምናምን አልኩት። እንዴ ለየት ያለ ባህሪ ማለት ብዬ ከተመጡ ከምን ይመጣ አፈንጋጭነት ምናምን በብዛት ነው ቀሰቀሰ ነው የሚባለው እንዴ ማለት ዝም ብዬ ህጉ መውጣት ሶሳይቲው ይኋላ ቀር ነው እንዲያድርጉ ማለት መጨቃጨቅ ካገኙት ጋር መሟገት በብዙ እንትን በቃ ለየት ያለ እንትን አለ እና አሁን ይሄ ህገወጥ ነው ማለት እሱም አላውቅም ማለት ከዛ አጎቴ በጣም ቆራጣ ነው በጣም የሚገርም ነው ለማሳመን ጥረት አደረገ። ይሄ ልጅ እኮ እንደ ዲያቆን ያለው አባቶቼ እናቶቼ ምርቃታቸው ያረፈበት ወደን ያጋባነው አለቅም ብሎ ራስን ጠብቆ በመምጣቱ
በደስታ ልትቀበሉት ነበር የሚገባው እንጂ እኮ ዲግሪ ያለው ስንት ሴት አለ እኮ በቃ አሁን እኮ ሰው ተለውጧል እኮ ጋሼ እንደድሮ አይደለም በደብዳቤ ተጻጽፎ ባንዴ ጋብቻ ፈጽሞ ልጅ ወልዶም እኮ እየገጠመን ነው እንደውም ይሄን ተመስገን ወልጅ ስመጣ እንዴት አላውቃችሁም ትለኛለህ ምናምን አላውቅም አለ ሰው የት ነው ያለች ልጅቷ አለ አያቷ ጋር ነው ሰደናል ወስዳችሁ ምን ይሰራለብኝ ከፈለጋችሁ ይዷል ሄድ ተስፋ ቆርጠ አያቷ ጋር ማለት ነው ተስፋ ቆርጠ ከሰው ይወጣል ጭቃ ነው በእግራችን ይሄድ ነው ሱፍ ለብሼ ነበር ጋቢ ደግሞ ተሰለ ረጅም ጋቢ ዝልክልክ ቢጋይ እንዲስተረግጠው ጭቃ ለብሶታል ድክም ብሎኛል የቆዳ ጫማዬ በጭቃ ተሞልቶ ያደክማል 2 ሰዓት ምናምን በላይ በእግር ትሄዳለች ከዛ በኋላ እንዴት እንመለሳለን እንመለስ ማለት አያቷ ጋር እንዴት እየጠየቀን ማን ማከብ ይባላል እንዴት ልክ እንደደረስን ውሾች ሲጮህ ተከለከለን ቡና ልጆቿ ቤት ተነበር አያቷ በጣም የሚገርም ሰው ናቸው ቀጥታ መጥተው ሳሙ በባህል መሰረት ዘመድ ምናምን ሲመጣ ይሳማል ወጥተው ሳሙን ምናምን ትልቅ ሰው ነው የሚሰለኛ ታበለው በተወሰነ ትልቅ ሰው ማንተ ትላለህ ትልቅ ሰው ነው ወንጀ ነው ተቀመጡ ተባለ ቡና ተሩሎ መፈራት ተጀመረ እነማን ናችሁ ማለት ጀመረ ከሰው እንኳን ካወሩን በኋላ እነማን ናችሁ ዘሩ ልከና አዳነ ዘሩ ከባድ ሰው አሉ ድምጻቸው እንደዚህ መነሳቸው ማለት ነው በቃ ምን ነው አዳነ ዘሩ ማለት እኮ በሪያ ልጅ ደግሽ የምጠራው ልጅ ዛሬ መጣ ዝም ብሎ ለዘላስ እስኪ ባይሱን አውራዶ ረጁ ምናምን አሉት ይላል ነበር ቻሳበሉ ምናምን ጣላ ቀረ ያለው በሙሉ ቤት ያፈረው ቀረበል እና እኮ ልጅ እኮ አሁን ወይ አይቷታ ያውቅ ትምህርት ነው አሉ ንቋታን ተባለ እሱ የተማረ ማገባትም ተባለ እንደውም አንዱ ሊወስዳት ብሎ ሙቸ ነው ክንዴተርሽ ነው ሳልሞት የወንዱን ሚስት ለሌላ ሰው አሳልፍ የምሰጥ ይቆም ተንከባከብ ይባቆዩ ከፈለገ ይወሰድና ይቆጡ እንገረና ፈልጋት ነው ይላል አለዚህ የሰው ሚስት ክብርናት እየናቆዩት ያንበላል ሰው ይመጣ ማን እንደው ከሰው ይያል እንዴት ታረጋለ የተማረ ሰው መጥቶ የተማረ ሰው ማህበረሰቦችን ክብር አለ እንዴት ታረጋለና ብሎታል መሰለኝ ነው አክቹሊ ምን እንደሆነ እንጃ መጣ እና እንዴት ነው አለ አይ አባረሰ ደንም ተከተለ መጣ እንዲያባው ቀልድም ያውቃል ነው ተጫዋች ፈታለ ነው ያው እንግዲህ ሌላ ጊዜ መጥቶ ይወስዳታል በመዛሪያ ተስሏት ማለት ነው ሞስታትማ ዛሬ ነው አሁን ከዲግሪ ተመርቄ እኮ ስራ ፍለጋ በየቦታው በጎጃም በጎንደርም በባህር ዳር ልዞር ነው ጊዜ ነው ቤቱን ትየው ጊዜ የለኝም ተመልሼ በዚህ ጭቃ ዝይበት አልመጣም ግን መሄድ ካለበት ስራ አለባት ተማሪዎች ክረም ሲወጡ ጤፍ በመስመር አያያዝ ገበሬዎችን ያስተምሩ ነው ያለ መንግስት እንትን ያደርግ ነበር ያደርግ በመስመር ምናምን መሰራነት ምናምን ይሄ ልጅ እኮ የለውም ለትምህርት እንደዛ ይደርስሽ ልጅ ያለው ማቆት ግን እሺ ሲንተሲ ለፕሮፓጋንዳ ምን ይላል ይሄኛ ልጆች የሚሰሩት እኮ ነው ምን እርሻውን አሁን እነሱ ያርሱት ነው ከኛ የበለጠ አባ እንደው የሚሰል ነው እንጂ እኛዎቹ ጋር ተሰራለች አሁን ትሄድ ምናምን አጎቴ ባይዘው የአሁን በልጅነት የተጋባውበት አንዱ ምክንያት የኔ አጎት የናቴ ወንድም ቄስ ነው የሚስቴን አክስት አግብቷል እና የአጎቴ ሚስት ነች ያጋባችው ዝምድና የለውም እንግዲህ በዛኛው መጣ በአጋጣሚ ለቅሶ ነው ማለት አጋጣሚ ነው አይ ቄስ አማቷ አለቻችን አማቱ ነች የሚስቱ እናት ነች የሚስቴ አያት የሷ እናት ነች ዶሮ የበላው ያው ከአማች በጣም ይከበራልና በአገር ዶሮ ምናምን ለአማች ነው ዶሮ በልተዋል እኛ ቀደም ቄስ ምናምን አለው ያውቀዋል የእናቴ ወንድም ስለሆነ ያባቴው አጎት ነው ከዛ በኋላ ቀልደን ምናምን እንዴት ፈጣችሁ ምናምን ብሎ ያቺ ደግሞ ወዳለች ከቷ መጀመሪያ የሱ የቄሱ ሚስት የአጎቴ ሚስት ከሚስቴ እናት መጀመሪያ ያለች የቷነች ናምት እንደዚህ ይደረጋል አንቺ ስለና በራሻችሁ ቢያንስ ተው ሌላውንና የኔ የወንድሞቼ ያጎታቸው ልጅ እኮ እና ማለች ብላት ማን ወጋቅ ሰፍነታለች አናው ልትወስደት ነው አዎ ከዛ በኋላ ሰውየው አልወስድም ሲል እኔ በምን ሰውየው መኮምቢስ አድርገናት ልጅሹ ትያለች ሷት ማን አይዶን ነው ዘሪዝን የተማረ ሷት እንችናቴ ብላ ነው ሰን እሻለች ሻንጣ ምናምን ያዘች ነካ ነው በግራችን ነው ለሁለት ይዛችሁ መጣችሁ ሚስት ለሁለት ሚስት ይዘናል እሺ በቃ
ዘቦላ በአብረህ መኖር ወደ ቤት ነው አክቹሊ ክላስና ተቀበላለህ ከዛም ስራም መፈለግ ስራ ወረዲ ክረምት አራም ነው ኦሬዲ አብረን መኖር ጀመር ስራ መፈለግ ጥቅምት ደረሰ የሆነ ሳተምን ሳይደኝ ሌላ ጊዜ ብቻ ነው ለመጣው ብቻ ነው መጣሽ መደወሉ ጀመር ስከይል መደወል ጀመር ስራ ጠፋ በነገር ማለት ያው የተመረቅነው ፎሬን ላንጉዌጅ ሊትሬቸር አፕላይድ ነው ቲቺንግ አይደለም አይቀጥሩም ደግሞ አካባቢ በጣም ብዙ የተማረ ሰው ነበር በቃ ወአንድ ጓደኛ ወደ ጉራጌ ነበር ስራ ጉራጌ ማለት ስራ ማለት ሳትደው ስደውልለት ማለት ነው ኑ ትሪንቶን ማለት ፈተና የለውም ይሄድ ነው እንኳን አለቀስች ትራይንግ ምን አለ መልካም ሰው ባትወሉ ምን ነው ባለው ምን ማለት ስለጀመረስ ያኔ ዛግ ጀምሮ ፍቅር ያዝኝ እስከዛ እንኳ ያው እዛ ጋር ውስጥ የለችኛው ኦኬ ታየው እቺ ልጅ ደግሞ እቺ ስታለቅስ እያለቀሰች ያው አብረን ነው የምንተኛው ለካ ይለቀሳለን ማለት እናቴ ተስቃለች ለማባት እናቴ ልጅ ሰራገኝ ሊብራም ሊሆን ይችላል ማን ነው የሚወደኝ ሁሉ ማለት ጀመረ እናቴ ናት ወይስ ሚስቴ እንዴት እየተሰደድኩ ተስቃለሽ ነው ተጨነቃለሁ ታውቃለህ ከሷ እንደሚት ባለውቆም ያጠናው ነው እስኪ ጉራጌሶች ምን እንደሆነ ዩኒቨርሲቲ እየሄድኩ ማለት ነው አዳን የሚባል ነበር አዳን እንደዛ ማለት ነው አዲስ አበባ ብትቻለቅ ነበር ለሁለት ስድስት ነው ኦኬ ጉራጌ ለሚሄድ የግዴታ አዲስ አበባ መጣ ነው ታዲያ ወደ ባህር ዳር ተገናኝ ተባለ ባህር ዳር አደረኩ ብቻ ለመጀመሪያ ጊዜ አንዴ ባህር ዳር ዳር ይጽፋል ወይ ባለፈው ነበር አልጋይ ሻወር ሌላ ቦታ ማለት ነው ደሳሳ ቦታ ነው ዛይቼ ዳልጎን ቄት ላግኝ ደሞ አቅጣጫውን ድረስ ተፋብኛል በነገር በጣም እሺ አሁን አንተ ቤት ነገ ተመልሰናል ይጣፋብኛል እሺ እዛ በስንት መከራ እንጃ ጊዜ በረተኛ ነው ተዛደር አባዱ ለሚባል ብቻ ነው ለሊት 8 ሰዓት ተመሳዛ ከባዳ ማተርስማ የሳጭን ከተለ ድካም አለ እግሬን ደሞ ጥፍሬን ደመላጭ ነበር የሚቆጥ ቆርጬው ጫማው ተመቸኝ እንዴት እንደታመሙ እንዴት ጭንቀት እንደነበር በቃ ያኔ 26 ደግሞ የባቡር ምናምን የተጀመረበት መካቱ ምናምን ተራርፏል ለሊት ደረስን ሆጃም በረንዳ ከነ በቃ ያለ ነገር ነው አዲስ አበባ ልጅ እንዴ ስሟ ነው ከባድ ነው ሳይሆን እንደዚህ መሬቱ በጧት ሄድን ወልቂት ስንገባ በቃ ብዙ ነገሮች የተለየ ነው በቃ ሶሳይቲ ምግቡ ቆጮ አለመድነ ሽታው ራስ ኩራጌ ገባ በቃ ሶሳይቲ ግን በጣም ጥሩ ነው ስራውን ጋር አናረ ስራው ሰውየው ነገር እንትናና ሰውየው ተገናኘ የትም መድበን ነው ጭንቀት ነበር ኦሬዲ ሰው ተገኝቷል በቃ ችግር የለውም ማለት ምንድን ነው ስራው መምህርነት ነው የመጀመሪያ መምህር ልንኮን ነው ይጣጣ እሺ የሚገርም ነገር ማለት ነው የዛ የተከራየ ጓደኛችን ወሰደን እዛ ያሳደረን ልጅ የጓደኛ ነው አንተዋወቅም እዛ ብዙ እዛ ያከቢ ቁጭ እና ልጆች በጣም ይበዛሉ እዛ የተከራየችው እንክብካቤያቸው በቃ ነው እንግዲህ ያላችሁ ከዶለት በተለይ እዛ አጋጣሚ መምህርት ነች ቤት አከራይተው ነው እዛው ማንጎ አለ እንበላለን በቃ የደወልኩ ወራ ሀገሩ የተባረከ ነው ማንጎ ዝም ብሎ ይሄ እንትን ነው ብርቱካን መብላት ነው ምናምን ይል መጎረ ጀመርኩ ከዛ አሙር የሚባል ገጠር መደብ እንጀራ ቆጮ ሲሰጡ ሳፊ ተዝገቡ ሌላ ማራቆ ነገር በነገር ኦኬ በቃ ኦድ ነው በቃ ታቀው ከዛ በኋላ አሁን እኮ ሰኛ ነው የቆጮ በጣም ነው የወደድኩት በተለይ አሞቾ የሚባለው ትም በጣም እንዴት እንደምወደው እና እንዴት ነው ማደርገው አፍጥር የሚባል ቦታ ከተማ 3 ሰዓት መንገድ አይለቀኝም ስማረስበው እንግዲህ በስቀኝ ከዛ አስተምር ጫግሪ የተላላጠ እንደገና መመላለስ ጀመረ ምግብ መስራታችን ካንድ ልጅ ጋር ነው እሱም ዘይጎጃም ልጅ ሸራሽ የባሪ ለውጥ አመጣ ተጣላ ምንድነው ማይሰራውና ማለት ያለ ምርክ ስን በቃ ከሰልማ እንደለተን እንደሚገኝ እዛው ገጠር ዘመን ነበር ጥሩ ሰምር ነበር ሰምር ነው እዛው ጎረቤት አንዷ ትልቁም ቤት ለብቻ ይሰጣች ከዛ ብቻ ልጁ ብቻን አላደረማ ዲዲ አውሬ ጅሪ ነው እንዴት በቃ ያስፈራል ነው ትልቅ አዳራሽ ቤት ነው ልጁ የሰምር ልጅ ነበር በቃ ያስተማል አብረው እንደዚያው እሱ ጋር ስንል አንድ መንገድ መጣዛው ተመደበልሽ ከጎጃም መጣዛ ያተሰበ ነበር አብራችሁ ነው ተባለ ልጅቷ ናፍቆቷ ሊገኝ እንጻጻፋለን የሚስቲ በጣም ናፍቆት ከገባ በኋላ እኮ ወደድክ ሰው አንተ ብቻ ማጋብ ፍቅር የመለመድ ነው ኦኬ እሺ እና ላምጣሽ በሚቀጥለው አመት ታዋለች የት
በመደብ ጥሩ ነው እንዴ ዲላ ለፒዲጂቲ ፒዲጂቲ ማለት ነው ወደ ዲላ ነው ማለት ያለብኝ ወይስ ወደ ጎንደር ነው ችግር ሰመር አው ሰመር እሷን ሳላገኝ እሷን ሳላይ ወደ ዲላ ማለት በቃ ሞት መሰለኝ መጣው ጎንደር ነው እንደውም መኪና የት እንደሚቆረጥ አላቅለካ የተማሪክ የሚመረቁበት ሰሞን ነበር ያኔ ደግሞ ጎንደር ነው የስንተኛ አመቱን የሰራኛ አንደኛ የሰራንደኛ ተብሎ ያከበረ ነበር እና በቃ ሰዎች ሊያስመርቁ ባህዳር ምርቃት ነው ለካ መኪና ይገኝ እግዚአብሔር ግን አንዳንዴ ተምገርማል ሳታውቁት ብሎ ነገር ይላል አልገያያ ተከዘው ተስተና ብሎ ወሰደኝ እንዴ ነው ታው መኪና ላይ ነው እንዴ ተገየኳል ኦሬዲ 12 ሰዓት ነው ሻት ነው በሊዳውና ነገር ካገኛል ተኩነት የሚገና ወደ ስገባ ተከበርኩ ማለት ስናወር ነጭ ቆርጠና ነው ይወራ ነጭ ቆርጠና አረቆረኩ ነው እንዴ አውርዶ እንዳይጠበ የባሰለ እንዴት ልትገበሰል ነው መንገድ ትራንስፖርት ዘመዳለ ምናምን ይያሉ የቀደሙ ልጅ መሰለኝ ሄር የነከው ያልቆረጣል እንዴ አዎ ቆረጥ ማለት ተመስገን አጋጣሚ ለከው ወንበር ይጎልባቸው እንጂ በዛ መንገድ ቢል ያኔም ላይ ይችላል የት እንደምጉላላ ብርዱ ማለት ብሩን ጨርሰናል ያኔ ደሞዛችን ኮሽ 200 ነው ከጃችን ይደርስ ለሳከብ 200 ነበር ከዛ በኋላ ሄድኩና 3 ቀን በሬ ማነው ፍየል አርዶ መጣው ፍየል አርዶ ያ አላውቃችሁ ነው ያለው እንዴት ነው በቃ ታመኝ ነበር በቃ ፈለችኝ ምግብ ሁሉ ነገር ከስመለኝ በቃ ውስኩል ለያል በዛ ላይ ደግሞ አሞኝ ነበር የሆነ ነፋስ ነገር መሰለኝ እንዴት ነው ምግቡ ሳይሆን ወደ ቤቴ ሄጄ አንድ ቀን ከሷ ጋር አይደል ወደ ዲላ ማለት አራ ተጠርቻለሁ ማለት ያምክ ሳልብለው በነገት አቦዲ እንደተናደደ ያኛው አቦዲ ነው የሚለው ያ ፍየል በቃ ምንም ሳንበው አንድ ቀን ብቻ ብቻ ልጅትን ይዛት መጣ ወደ ቤት መጣ እዛው ትቻት ዲላ ፒዲጂቲ ግድማ ማለት ነው ከዲላ እንደገና ደግሞ ልክ ወደ ጉራጌ መማር ሲገበኝ መጣሁ ወደዚህ ለሷ ብዬ ማለት ነው ወሰድ አለብኝ እንደገና ከዛ ስራ ደግሞ ለመፈለግ ጥረት አደረኩ አልተሻለ እና ልውሰድሻው እዛ ይወልሽ ባህሉን አታውቂው ቋንቋውን አታውቂው ሰዎችን አታውቂው ቦታው ነው ሰው ናፈቀኝ መልሰው ስለምትኝ ሩቅ ስለሆነ ለዚህ እንደምን ልትቺ ምናምን ካልኩኝ ችግር የለም ማለት መጣን ጀመርን ፉድ ምናምን ኩክ ማለት ጀመረች በቃ አካባቢ ተደሰተ እንዴት እንደወደዷት ደግሞ ጉራጌ ነው ቆንጆዬ ነው በቃ ይቀለማ ነው ቀይነች ይረጅነች ነሱ ነው ተመጽኦ በቃ ወደዷት ይላል ተግባበሽ ምናምን አሁን ካንተ ጋር አልቀመጠም ማለት ነው ምክንያት በቃ እዚህ ስራ ምናምን ፈልግልኝ አፍጠን በከተማ ላይ ይሮጥ ገርኩ ከዛ ተከራይቼ የ400 ብር ገዛ መዋለ ህፃናት ትምህርት ስራ ወጣሁ በቃ ዛሬ ምግቡላው እንደምትቀርሶች ይገርማል ቄስ ነበር አይሆንም ምናምን ሲጨንቀኝ አንዴ ካቶሊክ ትምህርት ነበር እንዲው አደራህን በስንት ቃላት ያውቀኝ ነበር አሳምኝ ነው ምን ይዲው በውስጥ ደሞዟ ልከፈላት ብቻ ስራ ላይ ተበላው በቃ ዛምጥቸው ያለሽ ነው በቃ ምንም በቃ ለምርጭ ነው መምህር ነው ተቀጣጣች ግን 300 ብር ከታታለው እዛ መስራት ጀመርኩ ግን ተማሪዬ መምህር ያባረ ነበር ቆይ ቀስ 3 መምህር ቀርጿል 300 ብር ከፍላታለሁ ይሁን እንግዲህ መችስ ምን ይደረግ ባለውለታዬ ነው እናንተ ሀገር ሰው ነው ደምሶ ካቶሊክ ከዛ ተመስገን ብዬ ነው ምን እዚህ ገጠር አመጣኝ ምናምን የገጠር ስመጣው ነበር እንደዛ ይወራል የዚህ ገጠር የኢምንተር መምር ተወራለ በቃ ከተማ እንዴት አዛ ገጣሚ እንትና እዚህ ሰማምራን ጋር ምናምን እዚህ ጎርፋ መጥቶ ምናምን ይወርሳማል ሃይስኩል ወሰደ ደወሉልኝ ቀጥታ ሃይስኩል እናስገባ ታስተምራለህ ለምን ዩኒቨርሲቲ አስተምራለሁ እኔ ጆሮአቸውን ይዤ ያስተምሯቸው ተማሪዎች እኮ ናቸው ዛሬ ዩኒቨርሲቲን ያስተምሩ ዶክተሮች ኢንጂነሮች እኮ ናቸው ምን እያወራን ነው ናገባ ይዘጉ ባህል ግን ከበር 11ኛ ክላስ ገቡ እነዚህ ጥቂት ቻሌንጅ ነበር ኦፍ ኮርስ ነው ማስተማር ጀመረ ከተማ ገባ ጭራሽ ከዛ ባሰባት ስራዬን ስራ ወለዳለች ስራ ወለድ ቻሌንጅ አንድ ቀን አንድ ጎረቤታችን ተከራይቶ እንትን ይላል የቀን ስራ ሊሰራ ይጀምራል ጧት ተነስቶ ይስተኛል ከልጁ ጋር ስራ ፍለጋ የቀን ስራ ሊሰራ ቁጭ ይልና በቃ ምንም የስራ ፍላጎት ነው መስራት ፈልጋለች እሺ ያ እንጀራ መጋገር ከጀስቶች ጋር በፊት አንድ እስክትለም በጣም ተስችግራል ከተጣበቀሽ ምን ኢንተረሰኛል የቄስ ሚስቶች ምናምን እንጀራ ይጋገራል ካለሽ ካለው መስጋር አስለመድኳት አንድ ቀን እንጀራ መሸጥ ስትሄድ አንድም ደንበኛ ካላወቁ አገሩን ማላወቀች ነው አውፍሯለች መሰለኝ
አንድ ሰዓት ሸጥ መጣች ተሸክሙ እንዴ ረጅም ነች እንዲህ ነው የሚሸከሙት ጌታ እንዳዘው ከዛ አንዷ እንጀራ ይዘስ ፎል በየወጡ እንጀራ ትገዛላችሁ እንደዚህ ነው እስኪ እንጀራ ይሄ አይያይወን እንደዛ ብላ ቅስሟ ተሰበረና እንጀራ ከዛ አንድ ቀን ዘሪስታት አንዷ እስኪ ባለፈው እንጀራ ሸጣለሁ ብላይ ነበር አለችኝ ነው ዛሬ ከሰ አንታስ የፋሲካ በዓል እየደረሰ ስለሆነ አሁን ይሸጣል ማለት ለሳ መሸጥ ጀመረች ማለት ጭሷ ፍሎሪ ገድኝ ቅርፍ እንዴት ተኛ ያዛጠበት የሆነ ነገር እንትን ለማፍራት ይጡ አስቀይ ከባድ ከዛ እንጀራው እየለመደች ሌላ እያሰለጠናት በጣም አታማለች አቅም ግን አትነግረኝ ምን ያድር እንዳላት ከዛ እዚህ ገጠር ሰው ሁሉ አዲስ አበባ ይላል ማለት ነው ይሁን ኦፍ ኮርስ እኔ ያኔ በዛ ሰዓት አዲስ አበባ ለማባል አጥተኩም ዲላ እንግዲህ ስማር ታስሬ ነበር የውሃ ጠፍቶ ያው ፖለቲካሊ ማክቲቭ ነበር በቃ የሆነ ነገር አነስተንሳ እዛ ኢንቮልቭ አደረኩ ውሃ ስቱን ማለት ጀመር እሱ አይደለም ጭራሽ ደግሞ ተማሪ በቃ በዚህ ሊጋይት ነበር በወቅቱ ኦነግ ነው አካባቢ ስለነበረ የ2008 ስለነበረ ይሄ የ2006 የቄሮ እንቅስቃሴ ምናምን ጋር ታይቶ በቃ ፖለቲካ ፎቶ ነው እኛ አልገባን ከዛ ልክ በምራን ምናምን አመፁ በስኮት ይከፍታሉ እኛ ውሃ ጥያቄ ነው ለሰላም ጥያቄ ነው ማለት ነው ነገር ግን ነገሩ ወደ ምን ተቀየረ ወደ አመጽ እኔ በየዋህነት ወይ ነገሩን አላቀራበርኩ አልገባኝ በየዋህነት ሰበሰብኩና ለምን እንዲስተዋል እናንተ ውሃ መታስጠሙ ዶክተር ኢንጂነር ስለሽ ይባላል አንዱ ማረቡ የውሸቱ ነው ይባላል በጣም ሙሰኛ ሰው ነው ይሉታል ውሃ ይጠፋል በቃ ከምስተማ በተለይ ምንም አመጡ ማለት ወልማሳው የክረምት ማሩ ማለት ምናምን ነገር አፕግሬድ ለማድረግ መማር እና ፒጂቲ የሚማሩ በቃ ምን አመጡ እንዳሰው እነዛ ሲወጡ እኛ ፒጂቲ ወጣቶች ነበርና ፍሬሾች ነበር እንደነዛ በሰልኩት እንደተማሪዎች ከዛ በዚህ ለካፍ ይገባል ፖሊስ ይባላል ምናምን ከቡ እኔ ጀና ወጣሁና እኛ ኮሙራን እንዴት ውሃ ታስጠሙናላችሁ why not this is your poor management በዚህ ልክ ተማሪ መምህራን የሰከነ መምህር የሚያውቅ መምህር ድንጋይ እስከበረቡ ድረስ ያደረሳችሁ በራሳችሁ የተዘለከለከ አስተዳደር ችግር ዋናው አቀናባሪዎች ናቸው እና ካለቀ ያለቀ ሄለኛ ቀውጥ ያውሎ ይወጣል ብዙ ይዘገጣ ቀውጡና አንዱ አይኑ ሁሉ ጠፍቶ ነበር በጣም ከባድ ጊዜ ከዛ አንዱ ማን ይባላል ይሄ ነው ዋናው ይላል ጻጽዳት እኮ ነው አይቶኛል ኦሆ አየሉ እዛ በኋላ ናለ ምንድነው ታስሬ ነው ገና ገላለው ገባን አሰጡ ነው ይሄ አሰጡ ፀሐይ ላይ ተሰጥቷል በቃ ምንድነው እንደዚህ ቆየን ብናለት አንድ ወር ገማን ታጉረ እዛ ስር በጣም ብዙ ላይ ነው ያለው እዛ ሰዎች ይሰራሉ አንድ ወር ታሰሩ በዋስ ተፈታን ለስንት መከራ እንደውም ጉቦ ከፈልን እሺ ለመርማሪዎች ጉቦ 200 ብር ያንዳንዳቸው ተፈተሉ ማርቶ እንደዚህ ያሰቡ ነው ያንዳንዴ የሰምን ስሙ መከራ እሺ ከዛ ስትወጣስ ማለት እንግዲህ ታስራ ስትወጣ ባለቤቴ በሌላ ስልክ የደወልኩ ላይብረሪ ሳነብስ ጀምሮ ምናምን እያልኳት ነበር አንዳንዴ ስልክ ሳገኝ በጉቦ ስልክ ያስገባሉ 50 ብር ሲመራቸው ወስዷቸዋል በዛ ስልክ ምናምን እንትን እያልኩ አልሰሙም ማን ነገርኳቸው ሶታ አገር እዛ ነው እዛው ነው ገጠር አስቀምጫት ነው ወደ ዲዴ ከዛ ስትመጣ አብረን ሄድን እንጀራ ምናምን ማስጀመረች ጭራሽ እዚሁ ነው ምናምን ማስጀመረች አዲስ አበባ ተበቀችን ከአዲስ አበባ ወደ ጉራጌ ሄድን ተመልሰን እያሳደዱን ሲያስቸግሩ ወደ አዲስ አበባ የመምጣት ህልም ይተሳል ጀምራ ምክንያቱም ገና እንደገና ማሰሯቸው ልጆች ይቀሩት ብር ብለው ሲጠይቁ ያኔ 2000 ነው ምናምን እኮ ነው 5000 ምናምን ብር ዋስ በዘበልቶት ይቀሩት ይላ ዩኒቨርሲቲዎች አዘን አለቀስን ከዛ በኋላ እንትናን መሄድ አለብን እዚያ ነው በቃ ያሳደዱን ከሆነ እኔ አልታሰብም ለምን አማጭሆት ግንቦት 7 ተቀላቀየ ለምን ማለት ከመታሰራኩ በቃ መታሰር በጣም አስቀያሚ ነው ዛካሪ እዛ ፖሊስ ጣቢያ ሽንታችሁ እንደዚህ ሸነብሸናት ተጠየቀለም አንዱ ግርማሳ ቢጠረዝ ትንት ጉልቦች አሉ ታሪካችሁ ሲነግሩ ምናምን አንዴ እኮ አንድ ሞላ የሚባል በጣም የሚገርም ጉልበታ ማለት ነው ይሄን ሰርቪስ 3 ጊዜ ገልጫለሁ እንደ ፕሪዝን ብሬክ እሱ ሲገባ ሌላኛው ጉልበት ይላል አንዱ ደግሞ ኢትዮ ኤርትራ ላይ ጦርነት ተሳትፎ ጥይት እስከሆነ በጣም ገባው የሆነ ሰው ነው ሂስ ጂያንት very black እንዴት እንደሚያስፈራ ከዛ አንድ ወጣት ፍቅረኛዬን ይዣለስ እንደጣ መጣና ቅዳለ ነው
ትከፍላለህ ማለት ነው። እሺ ዛሬ ልቅዳለት ሸሚዞኛል ነገም እየተከተለኝ ሰው ይለቀኛል ወይ ፕላስ ሴት አለች ካጠገብ ያለ ሳንጆ ይጀሩ ያልጅ ጉርጉር ጉርጓል ምሽት ነው ስንታገል ሳንጆ ቀማና እዚህ ያስገባዋል ያኛው ሳንክራን ነው በስለሰው ወይኔ ስመጣፈቅ ሚገል የወራይታ ስማን ወራይታ ነው ሚገል ነው በቃ ይሄ ውበት ማሞጎስ ጀያ ትልቅ ነገር ልጅ ያቺ ደግሞ እንዴ በኦፍኮርስ ስፖርት ሰታለች ትንሽ ነገር ግን እንትን ያዘት ወንድ ጠቅልሎ አመጣው አሰራቸው ያኛው እዚህ ያስገብቷል ቢቀጠቅጡት ያቺ ሳንጆዋን አይተዋት ልጅ ማለት ቢቀጠቅጥ በቃ አሳዝኑ ተወጣጣ ዝም ብለን ትንሽ ነገር ነው ተጋጨን ምናምን ሁሉ ማለት ነው እንኳን እንደግልት ይያል ከዛ አሰባችሁ እንደዚህ አይነት ጃንሶች አሉ አንድ ደግሞ ተቀባሚ ባሰው ነበር እዛው ሆኖ ኮንትሮባንድ ምናምን ያወሩታል ንግዱ ምናምን ነገር ይቻላል ፖሊሶች እንዴት እንደሚንቀጠቀጡ ውጭ ላይ ያስቀጠቀጣቸው አሉ ብሮች አሉ በገንዘብ ማለት ግን ነው ታሰሯል እናቱ መጣች ካሰራ ላይ መሰለኝ ማታ ሲቀር ነው ያለው ግን ሬስፔክት ያደርጋልና ምን እናደርጋለን በቃ አስነክሷቸው ጥቂት የሁለት ትራንስፖርት ሰርቶ አይለቋቸው እንደዛ አደረገ እነሱም በቃ ፍጫቱ እኛ ከቤተክርስቲያን አጥናችሁ ያመጣችሁ አመጹን የከሰከሱ ልጆች አመልጠዋል እዚህ ግን እናንተ ያገኛችሁት ነው ማለት ነው ምንም መረጃ መስገኛ ምንም አረደረግም ማለት ነው ንግሩ አንደ ወዛ ግን ያውቃሉ በሙስና ተከሰሱ ይመጣል ምናምን እንዲ አቀሪክ ምናምን ነው ሁማን ራይት ምናምን ይነግሩ ደግሞ አለ እየጮነ እናገራለን ትድቤሲኑ ልክ ወጥና ጉል መመሩን አንጠብቅ በተለይ ሁለት ልጆች ነበሩ ያን ደግሞ ቲፒኤል በጣም እንደምትባለው ቲፒኤል ሰዎች ናቸው አብረው ታሰሩ ሴሪየስ ይረዳ እስከ ፌደራል ተናገሩ ያን አግባብ ናሰሩ ምናምን እንደዚህ ዋጣፍቶ ምናምን ደንዳለ በሌሉ ምናምን ተቀወጣ ይነገሩ ከተዛባቶ ተለቀቀ በዋስ ከዛ በኋላ እንዴት ልንወረዛ ቀጥታ አዲስ አበባ ስመጣ ማለት ነው አዲስ አበባ የመጣው ቀጥታ ነው 30 ላይ ዝም ብዬ ስመጣ ምን አዲስ አበባ መንገድ ላይ ስመጣ የኛ ቤት እዚህ ጋር ነው ታክሲ ወይ መኪና ወደ አዲስ አበባ ነው በዛኛው ወደ ቤት ነው እንደገና ለካ ዶክመንቴን ረስቷል ዝም ለማየት ነው ኦፍኮርስ ወይ አለስኩ ረስቷል ከዛ ምን ቆቃለው የት ፕሪጂቲ ሲሰረት ወርቅ የሆነ ትንሽ የኮስተም ሲሰረት ማለት ታቀኛለህ የት ይርክ እኔ አዲስ አበባ ጋር ስራ ፈልጋለሁ እኔ ደግሞ ጓደኛዬ ስራ ወጣው ነው ዋት አዎ ቲያብረን ወደ አደራለን ካደኝ ማለት ምናምን ብዬ ለከዛ ስድስት ተካንት ነው ያለው ለማን ዶክመንት ያዘርኩ አቆየኝ ማለት ነው የታክሲ ነገር ነው አቆማ ዘው አጠገብ አስፋልት ነበር የተከራየው ይዤ መጣሁ ተሳፈርኩ ነከው ለከ ይሄ ሜሴንጀር ላይ ስናወራ ጓደኛዬ አራ አዲስ አበባ እኮ የካቲት 23 ምትት ስራ ወጣው እሺ ዋት አዎ ለካ እሱም ደግሞ የካቲት 23 ነው ጓደኛዬ ነበር ያኛው ልጅ ማለት ነው ነገር ግን ሌላ ቦታ ነው መሰለኝ እስከንደርስ እዛው ስንደርስ አወጣ ጓደኛዬ ጠይቆ የካቲት 23 ራሱ የኔ ነው የካቲት እንዴት እንትና ግዛቸው ባገጣኝ የካቲት 23 መሰለው ግዛቸው አሰሳል የኔ ሰው ተነሳሪ ነው ተመዘገበ ሄድ ተመለሰ ይጠሩና ኤክስፔክት አደረገ አይጠሩም ደግሞ ረስተውታል አልጠሩንም ግን እግዚአብሔር አንዳንዴ ሲሰጥ ይገርመኛል ለምንድን ነው ሌላ መፈልጎ የጋዜጠኛ ስራ በዛ መልኩ እንደው ይሰጠኝ አይገባኝም ሁሌ ፍላጎቴ ያው ጋዜጠኛ መሆን ከልጅነት ይጀምራል ምን ሚዲያ ቀደም ሲል የነበረ ይቻላል ፕሮግራም ላይ ማህበረሰቡን በማንቃትም በቃ ሶሳይቲው ለምሳሌ በብዙ ነገር የሚዲያ ኢንተረስት ነው ያለኝ በይዘው ወደ ጎንደር ዩኒቨርሲቲ እንደገባው ጎንደር ዩኒቨርሲቲ ገብቼ ስነ ጽሁፍና ላንጉጅ ያጠናው ምን ሚዲያ ጋዜጠኝነት ስለዚህ እንጂ የመጀመሪያ ቾይቴ ጋዜጠኝነት መማር ነበር ኦፍ ኮርስ ላንጉጅ መማር ጥሩ ለማስተዳደር እንደምታውቀው በጋዜጠኝነት የተማርኩት የሚዲያ ፍቅር ነው ግን የዛ ነገር እንድትተሳካ ይገርመኛል ቲቶር ሊሄድ እዛ ምድር ላይ ስኩል ነበር ማስተማር ቲቶር ከሰዓት ሊሄድ እንዲሁ ምን እንደነከኝ እስኪ ነገር ላጣራ ዘግይተው ምናምን ብዬ ደወልኩ ስልካቸው ነበር የሚከታተል ስደውል ማክሲም ቀን ነው አስተሳሰብ ሮቡ 2 ሰዓት ፈተና ነው ባለው ባይነግሩ ማለት ነው ቆማል ሊላልት ቲቶር የጠሯቸው ተማሪዎች ፕላስ መኪና ሳገኛለሁ እንደበላይ 9 ሰዓት ነች ከዛ ደግሞ ስትቆይ ምናምን ገና መሰል በላ መሄድ አለብኝ ሴት ሚኒባስ ማለት ነው ወልቂጤ ወልቂጤ ሴት መኪና አላገኘም ነበር ግን እግዚአብሔር ከረዳው ታገኛለህ ለካ ኮንትራክተር ኮናትራው ሰው ሞቶ የለቅሶ ምናምን መኪና ዝካቴሳ ወይ ይላል ሰው ናገባ ምን በለ አዲስ አበባ ተሰበስብ ገባ ተመስገን አንዷ ጫታ የሚቀምጥ ይችላል ሙስሊም ሴት ዱዓ አደረገላሉ ልጅ ምንድነው ሳጠፍቶ ማለት ነው ከስራኛ ያከሰተ ቁጭ ብለን ማለት ዱዓ አደረገላሉ ልጅ ሁለቱ ዱዓ አደረገችኝ መሰል
አንድ አዲስ አበባ ቅድም የልጅቷን የሚወዳት ልጅ ነበር ያልኩህ። እሱም ደግሞ አልተሳካለትም። እሷን ሲወድ በባዶ ነው በቃ እንደው ካልኩ ጀር ካልፈቀድ እኮ ሌላ ገባ። እሷም ሌላ ግብታ ወልዳ ነበር። እሱም ተሳካለት ይመስለኝ። እሱ ቤት ሄድኩ። እሱ 6 ኪሎ ነው ያለው። እኔ የጦራይልች ትጋንዶ አስኮይት ጋንዶ ዝብርቅ ነበር ምን ነው አውቶስትራይት ጋንዶ ፒያሳ ነው ፒያሳ 6 ኪሎ እንደና 6 ኪሎ አራሳት ሰነከል ቤት ድረስ አዳርና ምናምን ጠዋት ታየን ታውቀዋላ። ፈተሩ ደስ ነው የሚሆነው። 6 ፓኬጆች መማር ማስተማር ምናምን እንደዚህ ሁሉ ይመጣሉ። ኢንተርቪው መጣ አምሮ ጠዋት ነገረኝ እንዳለው አልመጣም። ግጥም አድርገህ ሰራውታ አንደኛ ነው ወጣው እንትና ሁለተኛ ወጣ ሚስኪሳ የሚባል ነበር ተሰሶ ነው እንደዚህ ነው። አሁን ተሰሶ ምናምን የጠፋው ከዛ ምን ጨነቀ መሰለህ አለፍክ ተባልኩ። ቤት ደግሞ የዋህነት ቅንነት ደግሞ እዚህም በበላ ቅጣት ሲወጣብኝ ከርኩና በቃ ስራ ቀጥ ወዲሁ ስራ ተወዳድሬ ያልፊያለሁ። ደቂቃ ያለው ተማሪዎች እንዳይጎዱ በአስቸኳይ ነው የምንቀጣው። እዛ እንዴ የተረገምኩ የቲቸር የሰራውበት እንኳን ሰጥኝ ኤፊሺየንሲ ስራ አበላሽታል ብሎ አበላሽቶታል። ከስንት ጊዜ በኋላ ሲል ነጣን ተወዳደር ሚስኪሳ ሁለተኛ ነው ወጣው። እዛው ልጅ ከከተ ታስቀሩት እኔን ድላችን ነው ድላችን ገባው። ድላችን በጣም ነበር አወደድኩት። በጣም ብዙ የስነ ጽሁፍ የሚወዱ ብዙ መጽሐፍ ማንበብ የሚወዱ ሰዎች ነበሩ። በቃ እንደዛው ነው ወደ አዲስ አበባ መጣን። ከዛ ድላችን ላይ ነው በነገር ላይ ፍርቱና ነው ያሳተምኩት። እስቲ አሁን ደግሞ እንግዲህ ቅድም ነካክተናል። መቼም አዲስ አበባ መጣን የት እንደተጠነሰሰው ነግረናል። እስቲ አሁን ስለ ፍርቱና መጽሐፍ እስቲ እንዴት ነው ጀመረስ እንዳለ ጠቅላላ አድርገህ ነገረን። ወይ እንግዲህ ፍርቱናን ከመናገሬ በፊት መጽሐፍ እንዴት እንደምወድ በቃ በተለይ ፍቅር እስከ መቃብር በመጽሐፉን እያነበብኩ ተረከሩን በአንድ አመት ነበር ያው 1996 ባለ ሰዓት በመጀመሪያ ፍቅር እስከ መቃብር 6ኛ ክፍል ሳለን ነበር የአማርኛ መምህራችን እንዳለ በዛ ብልና ሰብለ ጉዱ ካፍነው ታሪኩን ነገር ከዛ ተረከሩን ሳነብ ተመሰጥኩ። ደራሲ የመሆን ህልም ነበር በቃ ልጅ ያለው ግጥሞች ጽፍ ነበር ዳርኩት መስሎኝ አክቲቭ ነበርኩ። ከዛ የ8ኛ ክፍል ያስተማረኝ አማርኛ መምህር ፍቅር እስከ መቃብር ከነገረን በኋላ አንዳንድ ማያቸው ነገሮች አሉ የሚያካባቢ አንደኛ ትምህርት ጠልነት ይሄ የዘመናዊ ትምህርት ሴት ልጆችን ሸርሞጣ የሚያደርግ ከባህል አፈንጋጭ የሚያደርግ በእውነት አንዳንድ ነገር እውነት አለው። በእውነት በገንዘብ አገበዮች ልጆቻቸው ትምህርት ይከላከሉ የሚደፈሩባቸው ልጅ የሚወልዱባቸው ሴት ልጆቻቸው እንደገና ወንድ ልጆቻቸው ደግሞ የቤተ ክህነት ትምህርት በጨዋነት እንዲያድግ እንጂ ይሄ በቃ ነቄ ይሆናል ዱርዬ ይሆናል ብሎ ማሰብ አስተሳሰባለ። ያ ሁሌ ይከለክለኛል። ፕላስ ወንድ ልጆች ወይም ደግሞ የወለዱ ልጆች ሁሌ እረኛ እንዲሆኑ የጉልበት ስራ እንዲሰሩ የልጅ መብት የሚባል ነገር አለመኖሩ ሁሌ በተለይ ትምህርት የሚባለው ነገር የህፃናት መብትና መከቀመስ በኋላ መጽሐፍ ማገላበጥ ካለበት በኋላ እንደገና ደግሞ ሬዲዮ ላይ ድራማዎችን መጽሐፍ ማንበብ በኋላ ይከለክለኛል። እና ያ ሁሉ ታሪክ መጣልኝ። አንደኛ እኔ የራሴ ህይወት ይሄ አባቴ በስንት ተገኝቶ ትምህርት የሚያስተምረኝ በስንት እንድተኝነት ተገዶ እንዳስተማረ እዛ ላይ ነው የሚያጠነጥነው ታምራት የሚለው ገጸ ባህሪ። ሁለተኛ አንዳንድ ነገሮች በጎጂ ባለ ልጆቹ ህፃናትና ያጎቴ ልጅ አለ ጫካ ላይ ብቻውን ከብት እያገደ ምግብ አይቀርብለት ጅብ ጎትቶ ምናምን ነው ገደል ላይ ሞቶ ከ5 ዓመት በፊት እሱ ታሪክ መጣልኝ። ሁለተኛ ጎጂ ባህሎች አሉ የተዛዛ ድግስ ያለኝ ጋብቻ እኔ አልወደድኩትም። ብዙም ሳይኮሎጂካሊ ጥሩ ያልሆነ ነገር አለ። አስበዋል ልጅ ሚስት አግብተህ ሚስት እያገባ በህፃንነት እንዳለ እንትያ ልጅቷን በለው ነገር ያልነበረ አሁን ቀደም ፍቅር ያዘኝ ስለ ደብዳቤው ላይ አንዱ ማብራሽቶኛል። እኔ እኮ ሚስት አለችኝ። እሱ ነገር ራሱ የሆነ የሚያስር ነገር አለ። ልጆቹ በእድሜያቸው ማግባት ያለባቸው ያምን ነበር በተለይ ያን ጊዜ እንደውም አሁን የተለየ ያሰባለኝ ይተከከለ ናቸው እኮ የኖር ነው አባቴና እናቴ እኮ 50 ዓመት በፍቅር ነው 50 60 ዓመት እየኖሩ ነው። ይሄው ዘመናው ደግሞ እንደዚህ ነው ስታይ ነው። ግን በዛ አስተሳሰብ ግን እነዚህ ነገሮች ይከለክሉ ነበር። ማህበረሰብን ሞደርን ማለት በተለይ እነዚህ በቀላ ደምለስ ሰውና ሰው መጋደል አንዱ ሲገለው አንዱ ሄዶ ሌላ ሰው መግደል ማያቸው ታሪኮችን ነበሩ። እዛ በኋላ መጽሐፍ ከተጻፈ በኋላ ነው ለምሳሌ እንትን ይሄ ዛፍ አለ ዶክራ የሚባል እዛ ህፃናቶች እየበሉ አንዱ ህፃን ይወድቃል። ሰዎቹ አከሳክረው ያንተ ልጅ ነው ያንተ ነው ታለው ብለው ሰውየው ጫካ ይገባል። ልጅየው ለመግረስ ሲሞክር ሳይሳካለት ይቀራል። የሚያነብበት ኩራዝ አጥቶ
በጨረቃ ያነበው ኩራት ጨሰለ ማን እየተባለ ነበር ያነበው እና የትምህርት ፍቅርም እንዳለ እንደነበረ በጨረቃ ሲያነብ ገሎት ሄደ ደም ለሳብ ማለት ገና አያውቀው አልተጣራ ምናልባት ያጎት ልጅ ነው እንግዲህ ያጎት ልጅ ነው ለዛ ለማጭ ተብሎ ነው የወደቀው ግን ኮርቆ ሊሆን ይችላል ዛፉ ወድቆ ሊሆን ይችላል ይሄ አይነት የብቀላ ምናምን ከዛ እነዚህ ነገሮች ነው ሰድሮ የጻፍኩት መጽሐፉ ላይ በቀላ አለ የትምህርት ተግዳሮት አለ ትምህርት ጠለነት ወይ ደግሞ ትምህርት ልጆችን አለመስደድ ወይ ደግሞ ትምህርት የጎጂ ባህል ልጆችን ያበላሻል ብሎ ማመን አለ ፍቅር አለ የፍቅር ታሪክ አለ ይሄ ያልተሳካው የኔ ፍቅር ታሪክ አለ የጓደኞች አለ ልጅ ህክምና ተማሪ ነውና እነዚህ ነገሮችን ጻፍኳቸው ስምንተኛ ጻፍኳቸው በአንድ ደብተር 50 ገጽ ደብተር አነበብኩት ያደጉ ሰለተው ቃላቶቹ ይሄ አሁን እንደገና ዩኒቨርሲቲው የጻፍኩት ነው ግን ብዙ ማርሻት ቢሆንም ግን ብዙ ነገሮች ያሻሻሉ ለምን ቃላቶቹ የዘይ ናቸው የዛው አካባቢ ናቸው በደንብ የተሰደሩ አሁን የስንት ያክል ጻማን የምትጽፈው ግን ደግሞ ዩኒቨርሲቲ ላይ የኪባማ የጎንደር ማዕከል ተቀላቀሉና አንዳንድ ጽሁፎች ማንበብ ጀመሩ መዋየት ይስመደራል ጀመሩ ጎንደር ዩኒቨርሲቲ ካሉ በጣም በብዙ ነገሮች ፓርቲሲፔት አደረግ ነበር ፖለቲክስ በተለይ ያስከትሉ ይባልና ባለ ያደርጉ ነበር ኦፍ ኮርስ ብዙ ጥሩ ነገር ይመችኛል ከዚህ ከውሸት ነገር ጥሩ ያው ልጅ ሆነ ግን ልጅ ጫና ውስጥ ተገባለ ሃይማኖት ጋር በስነጽፍ ያለ የዩኒቨርሲቲ ግቢ ጉባኤ ነበር እዛም ጋር ነበርኩኝ ኪባማ በየሳምንቱ ነበር ይሄ ስነጽፍ እናቀርባለን ግጥምና ነበር ኪስ እናደርጋለን እና ምን መጣልኝ ያን መጽሐፍ ፈርስት ላይ ሆኜ አሰላሰልኩና ልክ ክረምቱን ጽፌ ጨርሼ ዩኒቨርሲቲው እያሳተመኝ ማለት ነው እንዳደረኩት ካምፕስ አፍኩት ክረምቱ ቀርቦች ነው አረም ነው ስናደርም የሽፍቶችን ታሪክ የማህበረሰቡን ታሪክ አባቴ ነገርና በተረት የገጠመውን ያየውን የሰማውን ያንዳንድ ትልቅ ሽፍታ ታሪኮችን አስከራሚ የሆኑ ተረቶች ቀሎች ነገርና ያን እየጨማመሩ በቃ ሰዎች እየጨመሩ ጽፋለሁ after that ዩኒቨርሲቲ ጀነራል ዩኒቨርሲቲ ምክትል ፕሬዝዳንት አቶ ሰለሞን ፍሳይ ባሉ ነበር የጎንደር ዩኒቨርሲቲ እሺ ችግር የለውም ምናምን ይጻፍ መጀመሪያ ተብሎ ታዘዘ የአማርኛ ዲፓርትመንት ቶሎ የቀጠራት ነበር ስለዚህ በተማሪዎች አለን እንዲጻፍ ሰጠዋል አምስት ገጽ ነው ኤዲት ታረግ ስማኮ ሲማ ማን ነበር ብቻ ጻፈችው ጨረሰችው ኤዲት አድርግ ተባልኩ እንደውም ያኔ ነው አማርኛ እንዴት እንደሚታተም እዚህ ላይብረሪ እየገባሁ መጽሐፍ ጽፎ ምናምን እያልኩ ትኩረት ይዛጋ ነበር በአካዳሚክ ሞካካለው አጫጭር ልቦለዶችን ጽፋለሁ ኪባማ ላይ ያቀርባለሁ እንደዚህ ስነ ጽሁፍ ምሽቶች ምናምን ሁሉ አቀርብ ነበር ጋዜጠኛ ሰለሞን አየስ ጋር ያኔ ነበር የተዋወቅነው የታሪክ መጽሐፍ ሲመረቅ ወስደኝ ነበር ጎንደር ላይ የሚሰራ ነበር ያለው በጣም ይገርም በጣም ደግ ልጅ ነበር አንዴ ገዛይ ይባል ይወጣል ልጅ አመመኝ ውሽጡ እኮ የሆነ ሰዓት ተማሪዎች ምግብ ተመርዞ እዛ ጎንደር ዩኒቨርሲቲ በጣም አስቸጋሪ ነው ምግቡ ብዙ ተማሪ ታሞ እንደውም አነጻጽ ምግቡን ያስተካከልበት ነበርና በወቅቱ ደወለልና ዶሮ አርደናል ዶሮ እኮ ምንድነው አሬ ሰው አገር ልጅ ሞተው ታሞ ምናምን አለ ሰራተኛ ተኖሮ እናቱ ነው አላውቅም ሰርቷ መጣ ልጅ እኮ አልታመመም ከዚህ እንደውም ኮሶ አልበላም ተበላማ ታመመ ተብሎ ችግር ይጥለናል ትንሽ ያጎርስ በጣም አርገን የበላበት ጊዜ አለና እሱ ጋር ነገረኝ ነበር ለጋዜጠኞች ካለው ፍቅር ማንጻት በጣም ኮሚሽን ላይ ነበር ካምፓስ የሚባል የጎንደር ፕሮግራም ነበር እዛ እንግዳ ሙሉ የሚያቃል ከዛ የታሪክ መጽሐፍ ሲመረቅ እንሄዳለን እዛው አካባቢና ያን ነገር መጀመሪያ ያሳዩአቸው ለራሲያን ማህበር ቅርንጫፍ አባል ሆኖ ከዛ ጎንደር ቅርንጫፍ አለ ኤልያስና ማን ነበሩ ባሉ ሰው ነበሩ ወደነዋን ጥሩ ነገር ነው ቺንቺን አስተካክላሉ የአማርኛ ዲፓርትመንት ሄድ ልትከራመረች ጭንቅላቷ የሆነች ነበር ተነበረች እሷ ብዙ ነገር አተረከከ እንደዚህ አሻሽላለች ያው ዩኒቨርሲቲው ግን እንዲያሰተም ይላቻል ያሰብኩት ሰይት ያለቀ ተመላለስኩ ተመረቀን ወጣት እንት ሲያመላልሰኝ ይቆይ ሲለኝ ቢዚ ሆነ መሰለኝ ማሽን የለንም ማሳተም ይቆይ የለንም ሰበብ አበዛሉ ታሪኩን መስሉ የሚፈልጉት ነገር አልሆነ መሰለኝ እና ግን ወደዚህ ማሳተም ስለዚህ አሁን ስለመጻፉ ነበር እኮ እንደዚህ ነው አነሳሱና ለማሳተም ወደዚህ ማወጣው እዚህ ከዛ በኋላ እዚህ ከመጣው በኋላ በቃ ለማሳተም ጉጉት አልነበረም ማተም ይላል ድራማተም ይላል ከለሽ ኮንግረስ ልጅ በቃ ዲጂታል ሰላም ለማለት መሰለኝ ተራስ መጽሐፍ ተሳትማላችሁ አዋጅ ደስ ይላል እና ስንት ነው
እንደነጻፉ ስንት ገጽ ስንት ኮፒ ነው ገማን አለች ብሬ በከለ ታዲያ ማታደም ስንት ብሬ ይኖራል እንደው 100 ባንሽ መጽሐፍ ቆይታተም አይገዛም ያኔ ሻና በለይ 2009 ወይ 2008 ነበር 2008 መጨረሻ ላይ መሰለኝ ባሪ ነው ማናገር አለች ደው አሁን ወደ ቲኬት ብር ሰጣለሁ መጽሐፉ ይታተም በጣም ምርጥ መጽሐፍ ነው ከዛ እንሸጡና ለወርስ መከፈል እሺ አለ ግን የተወሰነ አንድ ሺህ ውስጥ በካሽ ያለ እንደቸገረው እንጂ ዝም ብሎ ነው በቃ ሊያቆይ ወሰደ እሱን ያሰራቸው እዚህ ልደታ ነበር ማተሚያቱ እዛ ወሰደኝ ይስቃሉ እንዴት አንድ ሺህ ከዛ በልችን አንድ ሺህ ብር 5000 አደረገ 5000 አደረገ ስልስል 10000 ማን ደረሰ በስንት መከራ ወደ 100 ምናምን ኮፒ ከእንደገና ደግሞ 100 እያለ እንደዚህ ያደረገ ነው 1000 ምናምን ኮፒ መሰለኝ ተሸጠ ግሞሉ ተሸጠ ሌላ ደግሞ ሌላ ልጅ ጋር እንትን አለ እዚህ ጋር ደግሞ ብር ስጠኛለ የተሸጠውን ብር በሙሉ ስጠኝና እንዳለ ላሳተም ምናምን አለና ብዙ ኮፒ አለ ያኔ ተሰጠው ይችላል ነበር ቢበዛ መሳሰል ሮምታው ላይ ሳስበው አሁን ምናምን ነው ውል ደግሞ ይለኝ ከሱ ሁሉ ጀምርኩ ማለት ብዙ ነገሮችን አበላሽኩ በጣም ከባድ ነበር እዛ በኋላ ልጁ ማት ነገር አሳተመው እዛ በኋላ አሳተመው ያወጣው ለብቻው ይሻልችው ምን ይተቃላል ልጁ እንደዛው እንግዲህ መጽሐፉ ቀደም ለመግለጽ እንደሞከርኩት መጀመሪያ አንድ ሰውዬ ልጁን ለመዳር ነው መጀመሪያ ነው መጽሐፉ ግን ደግሞ ዳራት ልጅቷ ግን ፍስትላ ተጠቅሞች በዚህ ምክንያት ግን የልጅቷ የሞተችበት ራሷን አጣጣችው ፍስትላ ሲያገሏት ነው ሲሏት እዚህ ጋር ማህበረሰቡ ምን ያህል አንደርስታንዲንግ ያደርግ ስለ ፍስትላ ማግለል እንደሌለበት ያለ እድሜ ጋብቻ ደግሞ ለፍስትላ እና ለዚያ ነገሮች ሊያጋልጥ እንደሚችል ለማስተማር ነበር ፕላስ ደግሞ ሰውየው ገና መግቢያው ላይ አረበናት እንደው እኛ የሚመጥን ዘሩ የጠራ እኛ አካባቢ ይሄ የባሪያ ዘር የሸማኔ ዘር ፈላሻ ዘር ይባላል ያይ አካባቢው ነው አንዳንዴ ይሄን ያነቡና ሰዎች የፍቅር እስከ መቃብር ነው ይላሉ የወሰከለ ግን እኛ አካባቢው እንዳለ እንጻፍ ይላልና ያን ነገር ይገልጻል ከዛ ብቀላ ይጀምራል ልጄ ሞተችው በእናንተ ገላችኋት ራሷን አጥፍታ አይደለም ልጄን ትከፍላለህ ይላል ከዛ ልጆችን አስታጥቆ ይልክ ፊልም ይደረጋል በአጋጣሚ ግን የዛኛው የሟቸውን ሁለቱ ልጆች ተደግመውበት እዛ ሰውየው በጣም ይናደዳል እንደገና ደም ለመመለስ ጥረት ያደርጋል ደም ለሰይ ጥቁር ደም ይባላል በዛ ያጠነጠነና አጥይንድ ሰውየውን ይገለዋል አቶ ተረፈ ይባላል የዛች የልጇ ከዛ አቶ ተረፈ ከሞተ በኋላ ቦጋለ ማንም ባለው ስሙ ዳምጠው ይባል ነበር እና ዳምጤ ሚስት ያገባል ሚስት አግብቶ ደግሞ ጠንቋይ ቤት ሂዶ በድንገት ሚስት አትወልድ ይላል በስተት እኮ ይጨነቃል ሚስት የለፋተሽ ሚላን በጣም ይዋደዳሉ እት ያጎቴና የሚስቷ ታሪክ ነው ባለው ትክክለኛ ታሪክ እና በጣም ይጨነቃል ይወዳታል ለዚህ ማልፈተሽ ሙዴ ይላል ፈተን ችግር የለውም ዝም ብለህ ከምትቀር ውለድ መድኃኒዓለም ያውቃል ከተቆዩ በላይ መድኃኒዓለም ያውቃል ይሉን ለመድኃኒዓለም ይሳላል ከዛ አንድ ልጅ ይወዳል ይሄ ልጅ ታምራት ይባላል ነገር ግን ታምራትን ትምህርት ቤት ላከው ሲባል ይላል ያንተ ታሪክ ላከው ሲባል ይላል ጭራሽ ረኝነት ይልኳል ለም ከኔ ባሰ ነው ኢየሱስ ከኔ ባሰ ትራጀዲ ያለው ረኝነት እንደሄደ ገደል ይወስደዋል ገደል ወስዶ ካንዱ ግዛት ወደ አንዱ ግዛት ይጥለዋል ከዛ አቅጣጫ ተፋፈታል ቤተሰቦቹ ሊጠፉበታል ወድቆ ዛያሉ ሰዎች ያገኙትና ወደ ሌላ ሀገር ይወስዱና እንዲህ መካን ስትዩ ነበረች ታሳድጓለች መጽሐፉ የልጅ በዛ ልክ ሄዶ ዶክተር ሆኖ ከዛ በኋላ አንድ ልጅ ነው ወደ ጎንደር ሄዶ ያስተምረው መምህር ነበር ሳምሶን ይባላል ከልጁ ጋር ፍቅር ጀመረ እናቱ ይሄን ፍቅራቸውን ስላልወደደች ታባረውና ልጅቱን ያጣታል ነገር ግን ልጅቱ ትጎዳለች ጸበል ትሄዳለች ትምትወጣለች በዚህ ምክንያት በቃ ያላቸው አማራጭ ልጁን መመለስ ነው ግን ልጁ በዛ ሂደቱ በትምህርት በጣም ጎበዝ ነው ሕክምና እስኪማር ድረስ እና አንዲት ቤልጂያማዊት ትረዳው ጀመረ በፍቅር ወርቃ ማለት ነው እንዴት ማስተንግዶ ገብቶ ነበር ሲያስተምር ነበርና ሰርክል ሆቴል ይባል ጎንደር አለ ዛ ሲያስተናግድ ትወደዋለችና ያን የሚያጠነጥን መጽሐፍ ነው አጠቃላይ ወጣው ረድ ስኬት የሚያጠነጥን መጽሐፍ ነው እንግዲህ ከቻላችሁ ደግሞ ከሳተምት ገዝታላችሁ አሁን ተሽጦ አልቋል ገበያ ላይ በቅርብ ካለና ሁለተኛ ዙሩን እንጠብቃለን ማለት በጣም የሚገርም አስተማሪ የሆነ ታሪክ ነው እንግዲህ ካንተ ብዙ ነገሮችን ወጣቶችን ቤተሰቦቻችንን ይማራሉ ግን እንዳጠቃላይ አንተ እንግዲህ ከክፍለ ሀገር ጀምሮ ከመጀመሪያ ጀምሮ ከአንድ ክፍል ጀምሮ በጣም ብዙ ታውሮቶችን ነው እንግዲህ ስንነግረን የነበረው
እስቲ ኢቭን ምንድነው አክሰስ አልነበረም አንተ ያለበት መጽሐፍ ለማግኘት እንኳን ምን ያህል ስቃይ እንዳለ ታውቃለህ መጽሐፉን አግኝተህ ራሱ የተገኘውን መጽሐፍ እንግዲህ እንደ ቁም ነገር ተደብቆ የሚቀመጥ የሚነበባል የሚከበር ነገር እንደዚህ አይነት ማህበረሰብ ውስጥ ነው ያለው አሁን ያለው ማህበረሰብ ወጣት ተማሪ በጣም ብዙ አክሰስ አለው የተሻለ ነው ከኛ ከናንተ ዘመን የበለጠ አቺቭ ማድረግ ይጠበቅበታልና ካንተ ወጣቶች ምን መማር አለባቸው በእውነታው መታገል አለባቸው አንዳንዴ ቻሌንጅ ነው መሰለኝ በለጠ የሚያበረታው መቼስ አሁን የተመቻቸው ይመስላችሁ አገር ካልተለወጠች መቼም አይመቻቸው እንግዲህ ሀገራችን ኢትዮጵያ በተፈጥሮ ሀብቷ በጣም የበለጸገች ሀገር ነች የአፍሪካ መመኪያ ነች በብዙ ነገሯ ትልቁ ችግራችን የትምህርት ችግር ነው ባይዘው የተማረ በጣም የሀገሪቱን ሀብት በውል የሚያውቅ በውል የሚረዳ ማኔጅ የሚያደርግ ችግር ያጣልና ለዚህ ደግሞ መፍትሄው ልጆቹ መማር አለባቸው ብዙ ነገር እኮ ተሟልቶላቸው ምንም እንዳልተሟላላቸው የሚያስቡ ራሳቸው እንደጋ ነው አስተሳሰብ ነው ባይዘው ፐርሴፕሽን ናቸው ነው አንዳንዴ አንተ የምትወደውን ነገር በጣም ከጣር ፈጣሪ ይሰጣል አሁን የዛ ያልነገርኩ አሙር ስመደብ አሙር ቢባል እዛ ጉራጌ ዞን አንድ ልጅ አለ ብቻውን እንደደሴት አካል ጉዳተኛ ነው ጉሩ ላይ ነው አካል ጉዳቱ ላይ ያለው ብቻውን እያነበበ ይኖራል ከተማስተለ መጽሐፍት ይመጣለታል ከውጭ ከምናምንና ደውዘኑን መጽሐፍት አሉት ጫካ ነው አታምን መዛጋ መጽሐፍ ነው በአጋጣሚ ተዋወቀ በየጊዜው ለተማሪዎች እያስያዘ መጽሐፍ ይልክልኝ ነበርና በርካታ መጽሐፍትን እዛ ነው ያነበብኩት እዛ ጉራጌ ዲላ ዩኒቨርሲቲ ጎንደር ዩኒቨርሲቲ ፕላስ ደልጊ ከኛ ሰፈር ክረምት ትምህርት ሲዘጋ የሁለት ሰዓት መንገድ ነው መጽሐፍት ለመዋስ እዛ የሆነች ሚኒ ላይብረሪ ነገር አለ የዚህ ለመዋስ 2 ሰዓት ጓዝ ነበር አብርሃም ሊንከን ማለት እንደዚህ ያደርግ ነበር አብርሃም ሊንከን ነበር እና በኩራዝ ነው የምናነበው አታምቡ እየተባለ አትማሩ ወረቀቱን ተተሉ እየተባለ ነበር እዚህ ያለውና ብዙ ህይወቴ በጣም በብዙ ታውረት ነገር ላይ ህይወቴ ምናልባት ሩቡን አልነገርኩም ከጊዜ ማንጻር ከዚህ ያለፈ እንደውም ለመንገር የሚከብዱ ነገሮች ብዙ የህመም የውጣውረዶች ብዙ አይነት ቻሌንጆችን አሳልፈናልና ኦፍ ኮርስ አሁን ራሱ የሚገበኝ ቦታ ላይ ብያለሁ ምናልባት በነገሮቹ ምናልባት በራሴ ስንትና ምናልባት በዛ ለጋዜጠኞች በርበሬ ፍቅር ራሱ አሁን ተከዜቱ እንኳን ከፍቼ እየሰራው አይደል እዚሁ አጋጣሚ ያው ሰብስክራይብ ታደርጋላችሁ ክባትና ክብሯን ይሄን ሁሉ ነው ማስበው ቢያንስ ሲዘጋይ እና ብዙ ድል አላችሁ ባይዘው ወጣቶች አሁን የትምህርት ጣለቶች የመንባብ የማንበብ ፎቢያ ያለው ትውልድ ነው ያለው አብዛኞቹ መጽሐፍ ሲገልጡ ያማቸዋል ለዛ ነው ያመጻፍ የሚጻፉት በእኔ ህይወት ተተርቆ ምናምን ከወጣቶች ይደርሳል ብዬ ነበር ነገር ግን ቁም ነገር ጣል ነው ትውልዱ በጣም በማይረቡ ነገሮች በትርኪ ምርኪ ጊዜው ማሳለፍ የሚፈልግ ብዙ ነገር ቁም ነገረኛ ያልሆነ ትልልቅ ገዘፍ የሚነሱ እንቆቅልሽ የሆኑ ነገሮችን ማንበብ ማሰላሰል የማይችሉ እና መፍለጥ አለበት ማቴማቲክስ ፊዚክስ መፍለጥ አለበት ማንሰላሰል አለበት ችግር ፈቺ መሆንና መራመድ አለበት ለስላሳ ብቻ ሆነ ባቋራጭ ብቻ ለመክበር ሰው እንደለም ይችላል ቤተሰቦች ይሞቱልኝ ወርሳለሁ ብለህ ታስበህ በዚህ አይነት ልፍስፍስ ሆነ የትም መድረስ አንችልምና ከኛ ህይወት ከኛ ወጣውረድ ብዙ ነገሮችን ሊማሩ ይችላሉና መጠንከርን ስኬትን መውጣት መውረድን ወርቅነቱን ያገኘው ተፈትኖ ነው የሚለው ነገር በቁም ነገር ሊታይ ይገባል የሚል ምክር ነው ያለው ወጣቱ ወንድሜ በጣም እናመሰግናለን እንግዲህ ያለ ያለው ምንድነው የህይወቱን አስተምሮ በህይወቱ ላይ ብዙ ነገሮችን በመጽሐፉ ላይ ያካተታቸው እንዲሁም አሁን ደግሞ ተከዜቲውን ገብቶ ተከዜቲው ላይ ሐሳቡን ንባቡን እያስተላለፈና ተከዜቲውን ሰብስክራይብ እንድታደርጉ በዚህ አጋጣሚ ለመናገር ወዳለሁ በስተመጨረሻ ግን አንድ ጥያቄ ጠይቃለሁ እሺ ካለ ንባብ አንሳ ታሳለፍከው ነገር ብዙ ንባብ የብዙ የንባብ ውጤት ነህና አንተ ለቤተሰቦቻችን 3 ያን ትምህርት መጽሐፎችን ጋብዝልን ብንል ነገርናቸው ከልብ ወለድ ሳቤላ ትርጉም ነው ያው ማንም ያውቀው የኢትዮጵያ ፍቅር እስከ መቃብር ጥሩ ነው የባልጎማ ወዳለው ከታሪክ ደግሞ ከኖስ ካያሪክ ይለው መጽሐፍ ይመቸኛል የስነ ልቦና መጽሐፎች ይመቹኛል በተለይ የስኬት ሚስጥር ማን አይነት መጽሐፎች እነዚህን ቢያነቡ ወዳለው በጣም እናመሰግናለን እንግዲህ ቤተሰቦቻችን እንዲህ የተባለ እንግዲህ ወደ ማበቃው ደርሰናል በሚቀጥለው ቪዲዮ እስከምንገናኝ ከዚህ የተሻሉ ምርጥ ቪዲዮዎችን ይዘንላችሁ እንደምንመጣ ቃል እንገባለን በስተመጨረሻ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ አብራችሁን ቆዩ ቻው